መንግስት የ10 ዓመት መሪ ልማት እቅዱን ከዓመታት በፊት ይፋ ሲያደርግ በብዛ ኢኮኖሚ መርህ 5ቱ የኢኮኖሚ ምሰሶ የሚሆኑ ዘርፎችን አስተዋውቋል። ከነዚህ የኢኮኖሚ ምሰሶች አንዱና ሀገራችን ካላት እምቅ ሀብት አንጻር ተስፋ የሚጣልበት ዘርፍ ሆኗል የማዕድን ዘርፍ። ለግዙፍ ፋብሪካዎች የኃይል ምንጭ ሆኖ ጥቅም ላይ የሚውለው የከሰል ድንጋይ ደግሞ ልዩ ትኩረት ያገኘ ሆኗል። ኢትዮጵያ ዓመታዊ የድንጋይ ከሰል ፍላጎቷ 2.2 ቢሊዮን ቶን እንደሆነ ይገለጻል። ለዚህም በዓመት እስከ 1 ሚሊዮን ቶን የታጠበ የድንጋይ ከሰል ከውጭ ለማስገባት ከ227 ሚሊዮን ዶላር በላይ ወጪ ታደርጋለች። በሀገር ውስጥ ያለውን እምቅ የድንጋይ ከሰል ሀብት ተጠቅሞ የኃይል አቅርቦት ፍላጎትን ለማሟላትና የሚወጣውን ከፍተኛ የውጭ ምንዛሬ ለማስቀረትም በልዩ ትኩረት እየሰራች ትገኛለች። በቅርቡ በደቡብ ምዕራብ ኢትዮጵያ ህዝቦች በዳውሮ ዞን የተገነባው 450 ሺህ ቶን ዓመታዊ የታጠበ የድንጋይ ከሰል የሚያመርተውና በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው ፋብሪካም ለዘርፉ የተሰጠው ትኩረት ማሳያ ሆኖ የሚጠቀስ ነው። ከዚህ ሀገራዊ ትኩረትና ትጋት መለስ ስንበልና በዘርፉ ላይ ብልሹ አሰራሮች በየቦታው ይስተዋላሉ። ለዛሬ በደቡብ ኢትዮጵያ ያለውን እንመለከታለን። በማዕድን ማምረትና እሴት ጨምሮ ለገበያ በማቅረብ ላይ እንደተሰማራ የሚገልጸው ማራ ማይነርስ ኃላፊነቱ የተወሰነ የግል ማህበር የድንጋይ ከሰል ማምረት ኢንቨስትመንት ላይ ለመሰማራት በደቡብ ኢትዮጵያ ክልል ጋሞ ዞን ቦረዳ ወረዳ 600 ሄክታር መሬት ተረክቦ ወደ ስራ ቢገባም አላግባብ በሆነ አሰራር በሚሊዮን የሚቆጠር ገንዘብ ያፈሰሰበትን የኢንቨስትመንት ቦታ እንዲለቅ እየተደረገ መሆኑን በመጥቀስ ወደ ፋና ሚዲያ ኮርፖሬሽን መጥቷል። ለማዕድን ፍቃድ የጠየቅነው ስፍራ ከሶስተኛ ወገን ነፃ መሆኑን በህጉ መሰረት ከፓርክ ክልል ውስጥ ነፃ መሆኑን ከሃይማኖት ተቋማትና ከመንግስታዊ ኢንፍራስትራክቸሮች ነፃ መሆኑን አረጋግጦልን በ2015 በ7ኛ ወር በቀን 7 ይፋዊ ፍቃድ ወስደን ወደ ስራ ገብተናል ማለት ነው። በማራ ማይነርስና በደቡብ ክልል ማዕድንና ኢነርጂ ኤጀንሲ መካከል በቀን 7ኛው ወር 2015 ዓ.ም ውል ታስሮ ድርጅቱ ያቀረበው የ6 ወራት የሥራ ፕሮግራም ጸድቆና የ3 ወራት የምርመራ ፍቃድ ተሰጥቶት ሥራ እንዲጀምር መደረጉን ሰነዶች ያሳያሉ። ውሉ በተፈጸመ በ27ኛው ቀን ግን ኤጀንሲው ባልተለመደ ተግባር ተገለጠ። የቅድመ ዝግጅት ጊዜያችንን ጭምር ሳንጨርስ በእኛ የፍቃድ ክልል ላይ ተጨማሪ የቅኝት ፍቃዶች ተሰጥቶ በአካባቢው ላይ በርካታ ቁጥር ያላቸው አልሚዎች በእኛ የፍቃድ ክልል ላይ ገብተው ቅኝት እንዲሰሩ ነው የተደረገው። ከሰነዱ ለመረዳት እንደተቻለው የክልሉ ማዕድንና ኢነርጂ ኤጀንሲ ራሱ የብቻ መብት የሚያስገኝ የምርመራ ፈቃድ ለድርጅቱ ሰጥቶ ሲያበቃ በሚያዝያ 4 2015 የ3 ወር የምርመራ ፈቃድ በሰጠው በ27ኛ ቀን ማለት ነው በአካባቢው የሚኖሩና በቂ ሀብት ያላቸው አልሚዎች እርሶ በተሰጠው የፈቃድ ክልል የማዕድን ማምረት ሥራ ለመስራት ጠይቀውናል በማለት ከ600 ሄክታር መሬት ውስጥ 10 ሄክታር አስቀርተው ሌላውን ለቀው እንዲወጡ የሚገልጽ ደብዳቤ ጻፈ። ይህም ማለት ውላቸው ሳይጠናቀቅ ገና የ2 ወር ዕድሜ እያለው ማለት ነው። በ5 ቀናት ውስጥ ለቀን እንድንወጣ ነው የታዘዝነው። በዚህ መሃል ፍቃድ እንዳይሰጥ ታግዷል። እንደው እነዚህ አካላት በልዩነት መስፈርቱ ምን እንደሆነ በማይታወቅበት ሁኔታ ተመልምለው ገብተው እንዲያለሙ የተፈቀደላቸው ሰዎች ናቸው። ፋይሎችን ለማየት ስሞክር ያው ሂስትሪውንም ቼክ ሳደርግ ባለፈቃዱ በወሰደ በሳምንት ውስጥ ነው ቦታው ላይ ጥያቄዎች በጣም መነሳት የጀመሩት ማለት ነው። እሱ በተሰጠው ቦታ ላይ ማለት ነው መብታቸውም ስለሆነ አዋጁ ላይ ግልጽ የተቀመጠም ነገር ስለሆነ ማለት ነው። የሱ ፍቃድ የምርት ስላልሆነ የምርመራ ፍቃድ ስለሆነ ማለት ነው። ምርመራ ማለት ማዕድን መኖር አለመኖሩን የይዘቱን የመጠኑን ያዋጭነቱን ሁሉ የሚጠናበት ሂደት ነው የምርመራ ፍቃድ የምንለው። እንደዛ ይቻላል። ይሄ የማዕድን ስራ ፈቃድ አሰጣጥን በተመለከተ የወጣ መመሪያ ነው። መመሪያ ቁጥር 1 2013 ማለት ነው። እሱን ለማየት ሞክሬያለሁ እና መመሪያ ቁጥር 1 2013 ክፍል 2 አንቀጽ 4 ላይ ያው የፌደራሉ ይገዛል። ከዛ ቅጂ እንደኛ ክልልም የወጣ አዋጅም አለ፣ ደንብም አለ፣ ቢሮም ደግሞ መመሪያ ያዘጋጃል። ከዚህ ጋርም ይጣረስ አይደለም፣ የሚጣረስ ምንም የለም። ለዛ ነው እዛ ላይ ምን ይላል? የማዕድን ምርመራ ወይንም
ማምረት ስራ ፈቃድ ለማግኘት ያመለከተ ሰው ማመልከቻው ተመዝግቦ የጠየቀው ቦታ በወቅቱ ብቸኛ መብት የሚያሰጥ ፈቃድ ያልተሰጠበት ወይንም በቅድሚያ ማመልከቻ ያልቀረበበት መሆኑ እንዲረጋገጥ ማድረግ ያስፈልጋል ይላል። ስለዚህ እዚህ ቦታ ላይ ቀድሞ ተሰጥቶት ውል ተገብቶበት የነበረበት በመሆኑ እንዴት ሌሎች ሰዎች ጥያቄ አቀርበዋል ይባላል? ጥያቄ እንዳያቀርቡ አይ እኛ ውል የገባንበት ቦታ ስለሆነ አይቻልም መባል ነው የነበረበት። አይባልም። ለምንድን ነው የማይባለው? እነዚህ ሰዎች የማምረት ፍቃድ ነው የጠየቁት። የሱ ፍቃድ የምርመራ ፍቃድ ነው። እዚህ ጋር ይላልው። ቆይ ላስረዳ። ሌላ አሁን ለምሳሌ እሱ ምርመራ የጠየቀው ላይ ወይም ለምርመራ የተሰጠው ፍቃድ የተሰጠው ቦታ ላይ ሌላ ምርመራ ነው ሊጠየቅ ማይቻለው እንጂ የምርት ሊጠየቅ ይችላል። ይህ አገላለጽ ግን በመመሪያው ላይ ካለው ድንጋጌ ጋር የሚጣረስ ነው። መመሪያው በድንጋይ ከሰል ምርመራም ሆነ በማምረት ላይ የሚሰማሩትን ሁሉ የሚጠቅስ ስለመሆኑ ለመመልከት ይቻላል። 3 ወር ገና እያለው በ27ኛ ቀን እንዴት እስካሁን ድረስ ያከናወንከው ምርመራ ይበቃል፣ ስለዚህ ወደ ማምረት መግባት አለብህ፣ ለይተህ 10 ሄክታሩን አሳውቀን እንዴት ተባለ? ውሉ ሳይጠናቀቅ ራሳችሁ የፈረማችሁ ያው የቀድሞ ስለነበረ ቀድሞ በ4/8 ወር 2015 ነው የሚለው በወሩ አካባቢ ነው። 27ኛ ቀን 27ኛ ቀን እዚህ ጋር ውል ተፈርሞ እያየው ነው። ኦልሬዲ ይሄ ውል ማለት የትኛውን ይገዛል? ሁለቱን ይገዛል። አሁን በደንብ እኔ እናንተ መግባባት ያለብን ማራ ማይነርስ ፈቃዱ የተሰረዘው ቢሮ የሰረዘው ደብዳቤ ጽፎ ሊሆን ይችላል። እስከታችኛው አሁን ፈቃድ ከሰጠ በኋላ እስከታችኛው መዋቅር ድጋፍም ክትትልም ያደርጋል። የተሰሩ ስራዎችንም ይገመግማል። የማስተዳደርም የመቆጣጠርም ስልጣኑ ስላለ ከዛ መነሻ ደብዳቤዎች የተጻፉበትን አግባብ ይኖራሉ የሚል ግምት ነው ያለኝ። ድርጅቱ በያዘው ቦታ ላይ ሌሎች ባለሀብቶች የምርመራ ፈቃድ እየተሰጣቸው የውዝግብ መንስኤ ሆኖ እያለ ማራ ማይነርስ የፈቃድ እድሳት ጥያቄ አቀረበ። ኤጀንሲው ግን የፈቃድ እድሳት ጥያቄውን አልቀበለውም አለ። የፋና ሚዲያ ኮርፖሬሽን የምርመራ ቡድን የድርጅቱን የተበድያለው ቅሬታ ከተቀበለ በኋላ ጉዳዩን በጥልቀት ለማየት የማዕድን ስራዎች አዋጅ ቁጥር 678/2002 ከነማሻሻያው 816/2010 የማዕድን ስራዎች የሚኒስትሮች ምክር ቤት ደንብ ቁጥር 423/2010 በደቡብ ብሔር ብሔረሰቦች ህዝቦች ክልል መንግስት ምክር ቤት የማዕድን ስራዎች ደንብ ቁጥር 178/2002 እና በቀን 7/7ኛ ወር 2015 የተፈረመው ውል መመልከት ጀመረ። የፈቃድ እድሳት ጥያቄውን በተመለከተ የማዕድን ስራዎች አዋጅ ቁጥር 678/2002 አንቀጽ 19(3) ላይ ባለፈቃዱ ለእድሳት የሚሆኑ ተፈላጊ ሁኔታዎችን ካሟላና ፈቃድ ለማገድ ወይንም ለማሰረዝ የሚያበቁ ጥፋቶችን ካልፈጸመ በስተቀር ፈቃድ የማደስ መብት እንደሚኖረው ይገልጻል። ይሁንና የክልሉ የማዕድንና ኢነርጂ ኤጀንሲ የፈቃድ እድሳት ጥያቄውን አልቀበለውም ለማለቱ ያስቀመጠው ምክንያት በአዋጁ ድንጋጌ ላይ ከተመላከቱ ፍሬ ነገሮች ጋር የማይገናኝ ከመሆኑም በላይ በፈቃድ ላይ ፈቃድ ደርቦ መስጠት የታየበት ስለመሆኑም ሰነዶች አሳይተዋል። በቦረዳም በኛው ኩታ ገጠም የነበረ የኛ ድርጅት ፈቃድ በወሰደ በ10 እና በ15 ቀናት ዘግይቶ ፈቃድ ወስዶ ከኛ ጋር ወደ ስራ የገባ ድርጅት ነበር። ይሄው ድርጅት ከኛ ጋር እኩሌታ ያለው መጠን የማዕድን መገኛ ቦታ ይዟል። እስካሁን ድረስ እዛ ድርጅት ላይ የቀረበ ጥያቄ የለም። ለሌላ ድርጅት 440 ሄክታር ላይ የምርመራ ስራ ለማከናወን 1 ዓመት የሚሰጠው ከሆነ እኛ እንዴት ነው 600 ሄክታር ላይ የምርመራ ስራ ለማከናወን 3 ወር እንኳን በአግባቡ የማይሰጠን? ባለስልጣን መስሪያ ቤቱ ሲያምንበት ነው የሚያራዝመው። የሱን ጥያቄ ተቀባይነት ካገኘ ነው የሚለውና በወቅቱ ኤጀንሲው ተቀባይነት የለውም ብሎ በጽሁፍ ማሳወቃል። አዋጁ ላይ የሚያስቀምጠው ተቀባይነት ማያገኝ ከሆነ በጽሁፍ ማሳወቅ አለበት ይላል። በጽሁፍ ማሳወቀዋል። ምክንያቱም ነበረ ምክንያቱ አንዱ ደብዳቤው ላይ እኔ ፋይል ላይ ቼክ ለማድረግ እንደሞከርኩት በወቅቱ ብዙ አልሚዎች ቦታው ላይ እየጠየቁ ስለነበረ ቦታው ደግሞ መልማትም ስላለበት ቢሮ ይህንን አይቀበልም ወይም ኤጀንሲው አይቀበልም የሚል ነገር ነው ያስቀመጠው ማለት ነው። በመሰረቱ የ6 ወር የስራ ፕሮግራም አቅርባችሁ የ3 ወር የምርመራ ፈቃድ ሲሰጣችሁ እናንተስ ዝም ያላችሁት ለምንድን ነው? ከህግ የመነጨ መብትም ጭምር ስላለንና ህግና ደንብ አክብረን እስከሰራን ድረስ
ፍቃድ እድሳት ልንከለከል የምንችልበት ምንም አይነት ግራውንድ ስለሌለ ነው። ዋናው ገዢ ሊሆን የሚገባው ራሱ ፍቃድ ሰጪው ባለስልጣን ያጸደቀልን የሥራ ፕሮግራም እንጂ ፍቃዱ አይደለም። ፍቃዱ የሚታደስ ነው። ድርጅታችን ፍቃድ የማደስ መብት የማይኖረው ከሆነ ለምንድን ነው በውላችን ላይ 1 ወር ቀድማችሁ ጠይቁ የሚል አንቀጽ የሰፈረው? የደቡብ ክልል ማዕድንና ኢነርጂ ኤጀንሲ ማራ ማይነርስ የምርመራ ፍቃድ እድሳቱ እንዲደረግለት ያቀረባቸውን ምክንያቶች አልቀበለውም በማለቱና የፍቃድ ክልሉ ላይም ሌሎች የቅኝት ፍቃድ የያዙ ባለሀብቶች በመምጣታቸው ምክንያት በተፈጠረው ውዝግብ ስራው ለ2 ወራት እንዲስተጓጎል ሆነ። ከ2 ወራት በኋላ ግን በቀን 13 10ኛ ወር 2015 የፈቃድ ውላቸው መጠናቀቁን ገልጾ በ3 ቀናት ውስጥ ከ600 ሄክታር መሬት ውስጥ 10 ሄክታሩን ብቻ ለይቶ ሌላውን እንዲለቅ የማስጠንቀቂያ መልእክቱን ላከ። ያገኘነውን ውጤት ያውቁት ነበር። ስለዛ ጥሩ የማዕድን ክምችት እንዳለው ገና ጅምር ላይ በጀመርናቸው ስራዎች ስላወቁ በተለያየ ጥቅም ትስስር ለሚገናኟቸው አካላት ከኛ ነጥቆ የመስጠት ዓላማ ስላላቸው እንጂ የህግ ግራውንድ ስላላቸው አይደለም። በተደጋጋሚ ከዞኑ ድጋፍ ይዘው የመጡ የአካባቢ ነጋዴዎች ማህበር ያሰባጠረ ሆኖ ተስተናግደዋል ማለት ነው። የክልሉ ማዕድንና ኢነርጂ ኤጀንሲ ውሉን ለመሰረዝ ሲነሳ የጠቀሰው ምክንያት በፈቃድ ክልል ውስጥ በአካባቢ የሚኖሩና በቂ ሀብት ያላቸው ባለሀብቶች የማዕድን ማምረት ስራ ላይ ለመግባት መጠየቃቸውንና የአካባቢውን ማህበረሰብ በማዕድን ልማቱ ላይ ማሳተፍ አስፈላጊ እንደሆነም ገልጸዋል። ከማዕድን ስራዎች አዋጅ አንጻር ፈቃድ ላይ ፈቃድ ደርቦ መስጠት አላግባብ አካሄድ ቢሆንም የፋና ሚዲያ ኮርፖሬሽን የምርመራ ቡድን ግን ኤጀንሲው እንዳለው ማዕድኑ በተገኘበት አካባቢ የሚኖሩ አልሚዎች ተጠቃሚ እንዲሆኑ ታስቦ ነው ማራ ማይነርስ መሬቱን እንዲለቅ የተጠየቀው ወይንስ ሽፋን የሚለውን ለመመርመር ማዕድኑ ወደ ተገኘበት ጋሞ ዞን ቦረዳ ወረዳ ሀምቢሳ ቀበሌ አምርቷል። በደቡብ ኢትዮጵያ ክልል ጋሞ ዞን ቦረዳ ወረዳ ሀምቢሳ ቀበሌ ላይ ተገኝተናል። ይህ አካባቢ በድንጋይ ከሰል ማዕድን እጅግ በጣም የበለጸገ በቀን ውስጥ ብቻ ከዚህ ቀበሌ ከ250 በላይ ተሽከርካሪ ተጭኖ የሚወጣበት ተሳቢ ማለት ነው ተጭኖ የሚወጣበት ነው። ከበስተጀርባ እንደምትመለከቱት በማለዳ ነው የመጣ ነው። በርካታ ተሽከርካሪዎች ጭነው እየወጡ ግማሾቹ ደግሞ እየጫኑ እንዳሉ እየተመለከትን እንገኛለን። በዚህ አካባቢ የሚገኙ ወጣቶች የማዕድን ሀብቱ ምን ያክል ተጠቃሚ ናቸው? በእርግጥስ ወደ ስራ ገብተዋል? ተጠቃሚ ሆነዋል የሚለውን መመልከት አስፈላጊ ስለሆነ እዚህ ሀምቢሳ ቀበሌ ድረስ የፋና ሚዲያ ኮርፖሬሽን የምርመራ ቡድን ለመምጣት ችሏል። መነገጃ ነው። አንድም የአካባቢ ባለሀብት ይሄ ነው የተባለ ቦታው ላይ ተሰጥቶት እየሰራ ያለ የለም። ወጣትም ተደራጅቶ ማህበርም እየሰራ ያለ አንድም የለም። የመሬቱ ባለቤት ልጆች ነን እኛ። የመሬቱ ባለቤት ልጆች መጠቀም አለብን ህጋዊ በሆነ መልኩ፣ እንዲሁ ዝም ብለን እንኳን ሳይሆን ህጋዊ በሆነ መልኩ አደራጅተን ቀበሌ አደራጅቶን እውቅና ሰጥቶን ማተም መጥቶልን ተረጋግጠን ነው የጠየቅነው ወይም እየጠየቅን ያለ ነው ማለት ነው። ግን ምላሻችን እስካሁን የለም። ስለዚህ ይሄ ሽፋን ነው እንጂ አንድም የተሰራ ነገር የለም። ክልል ደረጃ ደርሶ ያን ተደራጅቶ በተደራጁበት ቦታ ሰርቶ ልማት ላይ ሲውሉ አላየሁም፣ እኔ አልታየም። የፋና ሚዲያ ኮርፖሬሽን የምርመራ ቡድን ማዕድኑ በተገኘበት አካባቢ የሚኖሩ አርሶ አደሮችን፣ የአርሶ አደር ልጆችንና ከሰራዊት በክብር የተሰናበቱ የአካባቢው ተወላጆችን ጨምሮ ህጋዊ በሆነ መንገድ ፒኤልሲ በመመስረትና ከክልሉ ንግድና ገበያ ልማት ቢሮ ፈቃድ በማውጣት እስከ 400 ሺህ ብር ካፒታል ያቀረቡ ከ12 በላይ የአካባቢው ማህበራትን ከነ አባሎቻቸው አግኝቶ አነጋግረዋል። እነዚህ ከ270 በላይ የአካባቢው ነዋሪዎችን ያቀፉ ማህበራት በማዕድን ማምረት ላይ ለመሰማራት ከ2015 ጀምሮ ከቀበሌ ድጋፍ ተሰጥቷቸው ወደ ዞንና ክልል ተልኮ የነበሩ ቢሆንም ከ2 ዓመት በላይ ለሆነ ጊዜ ግን ፈቃድ ሊሰጣቸው እንዳልቻለ ለመመልከት ተችሏል። እኛ እንደ ቀበሌ መንግስት ድጋፍ ሰጥተናል። ግን ከተሰጠነው ድጋፍ ደብዳቤ እስካሁን ምላሽ የተገኘ አንዳች ነገር የለም። የአካባቢ ነዋሪን በጣም ታሳቢ ባደረገ መልኩ እኔ ግን ቦታው ላይ ሄጄ ነበር። ለምሳሌ እነሱን ለማነጋገር ሞክሬ የቀበሌውን አስተዳደርም ጭምር ለማነጋገር አስቤ ሄጄ አገኘኋቸው። ህጋዊ በሆነ መንገድ ተደራጅተው ቀበሌ አስተዳደሩ ፒኤልሲ መስርተው ፒኤልሲ መስርተው እዚህ እየተመላለሱ የነበሩ
ለዚህም ደብዳቤ ጻፉ። ከዚህም ግን ምላሽ የተሰጣቸው ማህበራትን አግኝቼ እንደውም የተደራጁበትን ሰነድ ሁሉ መረጃ እንዲሆነኝ ኮፒውን ተቀብያቸው ነበር። እነዚህ በአካባቢው የሚገኙ እያንዳንዳቸው ከ20 በላይ ማህበራትን በውስጣቸው የያዙ የአካባቢው ናቸውና የአካባቢው አስተዳደርና ናግሬ ያለኝ ምንድነው በፍጹም ለአካባቢው አይደለም የአካባቢው በሚል ይመጣሉ እንጂ የአካባቢው ቢሆን ይኸውኛልን አይደለም። ይሄን እኔ ሙሉ ኃላፊነት ወስዳለሁ እንደዛ አይነት ነገር እንዳልተደረገ ማለት ነው። 1% እሴት በዚህ ማዕድን ላይ ያለው ሰው ከዚህ አካባቢ ወጣት ከዚህ አካባቢ ማህበረሰብ የለም። ዳህ ስለሆን ምንም እንሰጠው ነገር ስለሌለን ነው። ከገበሬው ከሌላቸው ነገር እያዋጣን እየመጣን 2 ቀን 3 ቀን እያደረን ግን ያለ ምንም በቂ ምላሽ ሚሰማን እንኳን የለም። የኛ ወረዳ እንኳን 31 ቀበሌ እውነትም ትክክለኛ እውና ተግባራዊ ፊታዊ ስራ በስራ ኖሮ ትክክል ይሁን ነበር። ግን ይሁን እንጂ የአካባቢ ስሙና ስሙላ ሰጥቶ በጀርባ ሌላዎችን ይመጣሉ። ግን ከዞንም ከክልልም ከተለያዩ ቦታ ከዛ ድጋፍን ወስዶ በዛ ተንተርስሶ መጥቶ ያው እኛውን የአካባቢ ነኝ እኛ ከወረዳ ጋር ነኝ እኛ ከዞን ጋር ነኝ እያሉ እያባበሉና እየሰሩ እስካሁን ቆይተዋል። ስለዚህ እነሱ ጥያቄ አካባቢ ሰዎች ስለሆነ እንጠቀም የሚል ሳይሆን እንደ ኢትዮጵያዊ አሟልተን ሄደን ጥያቄያችን ለምንድን ነው ማይሰማው? ስለዚህ አንዱን ልጅ ሌላውን እንጀራ ልጅ እያደረገ ነው አሰራሩ። የዚህ አሰራር ደግሞ ተባባሪ የሆነ ነው ርዕሰ መስተዳድር ጽሕፈት ቤት ድጋፍ ደብዳቤ ለተለያዩ አካላት እየጻፈ ከኋላ እየመጡ እያለፏቸው እየሄዱ ነው። ይሄን ደግሞ እኔም ደብዳቤ መዝገብ ቤት ድረስ ገብቼ የተመለከትኩት ነው። የአካባቢ ሰው ስለሆነ የተለየ እድል እንዲሰጥ አሁን አንተ ቅድም በምትለው ሳይሆን በግልጽ እዚህ መጥተው እኛ ጋር ለምሳሌ በቢሮ የሚያነሱ ሰዎች አሉ። እኛ የአካባቢ ሰዎች እያለን የሚሉት ነገር አለ። እኛ ለአካባቢ ሰው የተለየ ፕሪቪሌጅ የምንሰጥበት አሰራር የለም። የቦረዳ ወረዳ አስተዳደርም በጉዳዩ ላይ አቋሙን ለመግለጽ ለፋና ሚዲያ ኮርፖሬሽን ቀጠሮ የሰጠ ቢሆንም ከጋሞ ዞን አስተዳደር በጉዳዩ ላይ አስተያየት እንዳንሰጥ ክልከላ ተደርጎብናል በሚል መረጃ ሳይሰጥ ቀርቷል። ከስራ ዕድል ፈጠራ አንጻር ቦታው ላይ እየተሰራ ነው ስንል የትኛዎቹ ላይ ነው ለአካባቢው ወጣቶች ያልተፈጠረ የስራ ዕድል የትኛው ነው የሚል ጥያቄ ያነሳልና ይሄን እንደ ቢሮ እናንተ ታውቁታላችሁ የሚለውን ለመጠየቅ ስለፈለኩ ነው። ወጣቶች እዛ ቦታ ላይ ያለውን ተጠቃሚነት በተመለከተ ኮምፕሌን አለ። በተገቢው እዛው ቦታው ላይ እየተጠቀምን አይደለም የሚል የሚቀርብ ነገር አለ። ሎካሊ እዛው አካባቢ ያሉ የስራ ፈላጊ ወጣቶች ተቀናይተው ወደ ስራ ሊገቡ የሚችሉበት ሁኔታ መፍጠር ይጠይቃል። በዛ በኩል ጉድለት ስላለ ወጣቶች ድንጋይና አሸዋ ብቻ ሳይሆን የከበሩ ማዕድናት በሚወጡባቸው አካባቢዎችን በምን መልኩ ነው መጠቀም ያለባቸው የሚለውን በተመለከተ ተነጋግረን ደንብ መመሪያ ወጥቶ ነው መመራት ያለበት የሚል ነገር ይዘን በዚህ ዓመት አንዱ ለመስራት ያሰብነው እሱ ነው። ግን ከአጠቃቀም አንጻር እንዳነሳችሁት ነው ክፍተቶች እንዳሉ ነው እኛ የምናውቀው ማለት ነው። ስራ እንዲሁ ከመስራቴ እኔ እንዲሁ ቢቆም ይሻላል ከነሱ ጋር ተከራከር በእኔ ላይ ማይሆን ጉዳይ አምጥቶ እኔን ከዛ በኋላ ከሰሱ እኔ ከስራም ለመናቀል ፈለጉ። ከዛ በኋላ እኔ ከወረዳና ከዞን ጋር ተካሰቼ ክልል ሄጄ ምላሽ አግኝቼ መጥቼ አሁን 1 ሙሉ ዓመት ገና ስራ ላይ ሆኜ ቆይቻለሁ። በአካባቢው ማህበረሰብ ስም እየተነገደ ይገኛል በማለታቸው ወትሮም ጫና እየተደረገባቸው እንዳለ የሚገልጹት የቀበሌው ስራ አስኪያጅ ከፋና ሚዲያ ኮርፖሬሽን ጋር ተገናኝተሃል በሚል ከበላይ ካሏቸው አካላት ጫናው እንደበረታባቸውና በህጋዊ መንገድ ድጋፍ ተጽፎላቸው የነበሩትና ለፋና ቃላቸውን ከሰጡ ወጣቶች መካከል 4ቱ መታሰራቸውን ለፋና ሚዲያ ኮርፖሬሽን መረጃ ሰጥተዋል። በቀድሞ የደቡብ ክልል ማዕድንና ኤነርጂ ኤጀንሲ አማካኝነት ሲሰራ የነበረው በህገወጥ መንገድ የማዕድን ቦታን ለሶስተኛ ወገን የማስተላለፍ ስራ በአዲሱ የደቡብ ኢትዮጵያ ክልል ውሃ ማዕድንና ኤነርጂ ቢሮም ቀጠለ። ቢሮው የማዕድን ፈቃድ መስጠት ማቆሙን በማስታወቂያ ገልጾ የፈቃድ ጥያቄ ለሚያቀርቡ ማህበራትም በደብዳቤ የፈቃድ እግዱ እስኪነሳ መጠበቅ እንዳለባቸው ገልጾ የሸኛቸው ቢሆንም የተመረጡ አካላት ግን ፈቃድ ሲሰጣቸው መሰንበቱን የፋና ሚዲያ ኮርፖሬሽን የምርመራ ቡድን ያገኛቸው ሰነዶች እማኝ ናቸው። ታግዷል የሚል ተለጥፏል፣ ግን እየተሰጠ ነው። ስለዚህ እኛ ይሄን ሁሉ እነሱ አሟሉ ያሉንንም ነገሮች አሟልተን በምንሄድበት ጊዜ
ማንም ሊያስተናግደ ጭራሽ በቦዲጋርድ ነው እንዳይገቡ ተብለን የተከለከልነው። እኛ ኢትዮጵያዊ ነን፣ ሰው ነን ደግሞ። ስለዚህ እንደ ሰውነታችን መከበር አለብን። እንደ ኢትዮጵያዊነታችን ደግሞ ለምንጠይቀው ጥያቄ ምላሽ ደግሞ መሰጠት አለበት። እዚህ ሲመላለሱ እንደነበረ ፍቃድም የፍቃድ ጉዳዩን በተመለከተ ለጥያቄያቸው መልስም ጭምር ሰጥቷል ቢሮ። ይሄ ቢሮ መልስ ሰጥቷቸዋል እንደታገደ። ይሄ አሁን ከዚህ የተጻፈ ነው። ታግዷል ሲለቀቅ እንግዲህ የፋይል ጋንተስ ይሄ ስራው ስንጀምር ፋይል ዝርዝሮች ውስጥ ይሄ ፋይል አልነበረም። አይ አንድ ብቻ አይደለም ማለት ነው። ሌሎቹ ይሄውን አንዱን ነው እንጂ ያሳየሁት። ለምሳሌ ይሄው እዚህ ጋር ለሁሉም ተጽፎላቸዋል። እዚህ መጥተው ሲመላለሱ እንደነገሩን ከሆነ እንደውም እንዳይገቡም ጭምር እንደተደረጉ ነው። በመጨረሻ ማህበራት እንዳታስተናግዱ ተብሎ ማለት ነው። ይሄው ለሁሉም ተመሳሳይ በፍጹም ተጽፎላቸው ማየት ዝርዝር ማየት ይቻላል። ዝርዝር በደንብ ማየት ይቻላል። ይሄ ማህበራትን እንዳታስተናግዱ የተባለበትም ሂደትም የለም። እንደዚህ አይነት አግባብም ሊኖር አይችልም። እኔ ግን በተለያዩ ቦታዎች ላይ ተዘዋውሬ እንደተመለከትኩት የዞኑ መንግስት ድጋፍ ደብዳቤ ጽፎላቸው ወይንም ደግሞ ከዞኑ ባሻገር የክልሉ በርዕሰ መስተዳድር ጽሕፈት ቤት አማካኝነት በሚጻፍ ድጋፍ ደብዳቤ የምርመራ ብቻ ሳይሆን አሁን የማምረት ፈቃድ የሚወሰዱ ወደ ወረዳው የሚሄዱ ሰዎችን አግኝቻለሁ። ይህንን የዞኑ ኢንቨስትመንት መምሪያ ያውቃል። አንዳንዴ ማለት ከክልል ባይዘ ኢንቨስትመንት ስራ የትብብር ስራ ነው። ከተቀናጀ ጥሩ ስራ ልስራት ይችላል። ክልሉ ከዲያስፖራም ሊሆኑ ይችላሉ። አንዳንድ ድጋፍ የሚፈልጉ አካባቢውን የማያውቁ ሰዎች ካሉ እነኚህን ይርዷቸው የሚል ድጋፍ ደብዳቤዎችንም በስልክም እኮ እንደዛ የሚል አሰራር ግን አለ። አሰራር ማለት የተቀመጠ ያው ሁላችንም የምንገዛው በአሰራር ነው አይደለም። ስለዚህ ዞኑ ፈቃድ የሚጽፍበት ይሄ መስፈርት ነው። ክልሉ ኢንቨስትመንት መሬት እንዲሰጥ ፈቃድ የሚሰጥበት ይሄ ነው መስፈርቱ ተብሎ የተቀመጠ አሰራር በሌለበት አንዱን ፈቃድ እየተከለከለ ሌላው ፈቃድ እንዲሰጥ የሚደረግበት የአሰራር ስርዓት አለ ወይ ነው። ይሄንም ጠይቁት እርሱን እንደ ካቢኔ አባልም ጭምር ስላየ እንትኑ እንደዛ አይነት ጫና አሁን እኔ እንደኛ ዞን የተፈጠረ ጫናም የለም። ምናልባት ያንን ድጋፍ ደብዳቤ ይዞ መጥቶ ወይም የተከለከለ ወይም ያጣ ወይም ያገኘ ሰውም የለም እንደኛ ማለት ነው። ማዕድኑ ያለበት ድረስ መጥቶ ቦታቸውን ሲያስከልሉ ሲያስመረምሩም አይተናል። በታገደ ሰዓት ፍቃድ የተሰጣቸውም ጭምር አይተናል። እኛ ምንድነው ምን ያደርግ ዜጋ አይደለንም? እኛ ጠብቁ፣ ቅኝት ፍቃድ በሚሰጥበት ጊዜ ትመለሳላችሁ፣ ለጊዜው ታግዷል በተባለበት ቦታ ያ ፍቃድ ቅኝቱ እየተሰጠ ነው። በጣም ተርቡላንስ ስለነበረ ለተወሰኑ ሰዎች ለቅኝትም ለተወሰኑ ሰዎች ቦታም ተሰጥቶ እነሱ አሁን ወደ ማምረት ውስጥ መግባት አለባቸው። በምን መስፈርት? ግማሹ ተመርጦ ቀርቶ ግማሹ የሚሰጥበት ምክንያት ነው። ኢትዮጵያ ሕዝብ ሁሉ ሲመጣ አንተ አሁን እዚህ ጋር ሁሉም ፍላጎት አለው አይደል? መለያው መስፈርት ሁሉም አንተ ምንም ፍላጎት አለን አይደል? በምንድን ምን ለየው? ቆይ የምትለይበት ይኖራል። ምን ለምሳሌ ቀድሞ ያቀረቡት ይታዩ። ይሄው ቀድሞ አቀረቡ 2017 ላይ ያቀረበ ተሰጥቶ 2015 ያቀረበ ላይ እነሱ ባሉት እኮ አንተ እንትን ማለት ይሄው ሰነድ እኮ ነው ማሳዩት። አሁን አንተ ከነጋር ከተገናኘ በኋላና ከዛ በፊት የተገናኘ ሰው አንድ ነው። እዚህ ተቋም ላይ ማለት አድርጎ ይመልከቷቸው። ኖ እኔ ካሁን ፋይሉን ሙሉን ፋይል አላቅም። ከቀበሌ ሙሉ ፋይል አይመለከተኝም። ሙሉ ፋይል ይሄ እኮ አይመለከተኝም። ነገርኩ እኮ ሙሉ ፋይል እኔ ጋር አለ። የፋይሉ ባለቤት እኔ ነኝ። ይኸውልዎት ላስረዳዎት። ቀድሞ አይደለም ነው። ለምን እውነትን ለምን እናዛባለን? እኔ እውነት አላዛባም። እውነት አይደለም፣ እውነት የተዛባ ነው። እኔ አሁን ይቅርታ አድርግልኝ፣ እኔ አቆማለሁ። እንዲህ አይነት ነገር አይመቸኝም። ቢሮው ያለምንም መስፈርት አስቀድመው ጥያቄ ያቀረበው አካላት እያሉ ጥርጣሬ በሚፈጥር ሁኔታ ለተመረጡ አካላት ፈቃድ እየሰጠ ወደ ማዕድን ስፍራው ይልካቸው እንደነበረ የክልሉ ውሃ ማዕድንና ኤነርጂ ቢሮ የማኔጅመንት አባላትና የቢሮውም ምክትል ቢሮ ኃላፊዎች ሆነው ሲሰሩ የነበሩት በቅርቡም ከስራ የታገዱ አመራሮች መረጃ ሰጥተዋል። የፍቃድ እግድ ታግዶ ባለበት ለአንዱ እየተሰጠ ለሌላው የሚከለከልበት አሰራር የለም። ምንም አይነት ፈቃድ አልተሰጠም እየተባለ በቢሮ ኃላፊ ደረጃ ዛሬም ብንጠይቅ ፈቃድ አልተሰጠም የሚል ምላሽ ነው የሚሰጠው ማለት ነው። ግን መሬት ላይ ያለው ግን ያ አይደለም። ፈቃድ እየተሰጠ
እየተካሄደ ነው ያለው። አንዳንዱን እንደውም በጣም ገፍተን አንዳንድ ጥያቄዎች ስናነሳ ከክልሉ ርዕሰ መስተዳድር ጽሕፈት ቤት የሚሰጡ ድጋፎች ስላሉ በዛ መሰረት ነው እያስተናገድን ያለ ነው የሚል ምላሽ ነው ከማዕድን ዘርፍ ነው እያገኙ ያሉት ማለት ነው። ፈቃድ እግድ ባለበት ሁኔታ ነገር ግን እግድ እየተጣሰ የሚሰጣቸው አካላት እንደነበሩ ያረጋግጫለሁ። በምን መስፈርት ነው? እግድ ባለበት ሁኔታ እግድ እየተጣሰ አልሰጠንም። ለምሳሌ ይሄንን ይመልከቱት። እግድ ተሰጥቶ ቦታው ታግዶ ባለበት ከርዕሰ መስተዳድር ጽሕፈት ቤት ድጋፍ ስለተሰጠው ወደ ጋሞ ዞን እናንተ የጻፋችሁት ተፈጸመ። ሌላው ግን ድጋፍ ስላላመጣ እየተመለሰ መሆኑን ታውቃላችሁ። የትብብር ደብዳቤዎች ሲጻፉ ይሄንን የትብብር ደብዳቤ ልክ እንደ ፍቃድ እንደ ውሳኔ አድርጎ የመረዳት ነገር እሱ ጋር ነው ሲጥቱ ያለው። መታገዱን እንጂ ቢሮ መቼ እንደተነሳ የገለጸው ነገር የለም። በማስታወቂያ ለጥፏል። ከማስታወቂያ ባሻገር ደግሞ እዚህ ጋር ታግዷል፣ የቅኝት ጥያቄ አንቀበልም ተብሎ ጥያቄ የነበራቸውና ፋይላቸው ኦርደር ይዞ ይጨርስሉትና ይመልሱልኛል አንድ ላይ አድርገው እዚህ ጋር ተገልጿል። ስለዚህ መቼ ሲጀመር ፈቃድ ስራ ሲጀምር ምናስተናግድ ይሆናል ተብሏል። መቼ 28 10ኛ ወር 2016 28 10ኛ ወር 2016። ስለዚህ እነዚህ ሰዎች ኦልሬዲ ታግዷል ተብለው ተመለሱ ማለት ነው። ነገር ግን እናንተ ደግሞ ከ4 ቀን በኋላ በ11ኛ ወር ድጋፍ ደብዳቤ መጥቷልና እናንተ በቀጥታ ትብብር ይደረግላችሁ ብላችሁ ጻፋችሁ በታገደበት ቦታ። በወቅቱ ተከፍቶ ሊሆን ይችላል። በ3 ቀን ውስጥ እሱን መረጃ ቼክ ማድረግ ይኖርብኛል ነው የምልህ። በዛ ሰዓት ተዘግቶ ነበር፣ በዚህ ሰዓት ተከፍቶ ያው ሊዘጋም ሊከፈት የሚችለው በማስታወቂያ ነው። ተነስቷል ወይ ብለንም ጠይቀናል። አልተነሳም ነው ያለችን ጻፊዋ። እንግዲህ ሰኞና ማክሰኞ እየተሰጠ ዋለ ሲባል እኔ ሮብ ሐሙስ ዲላ ነበርኩ። ሲሄድ ድጋፍ ላልተሰጠ ሰው አይሆንም ተባለ። በየትኛውም አግባብ ደግሞ እኛ የዞን አስተዳደርና የዞን አካባቢ አመራርን ማግኘት የምንችልበት እድል የለንም። ምክንያቱም አንፈለግም። እዛ አካባቢ ስንሄድ የካቢኔ አባላት ስትፈቅዱ ወይንም ይሁንታ ስትሰጡ ነው ወደ ክልል ድጋፍ ይሰጣቸው ተብሎ ለማዕድን የሚጻፈው ወይስ ከናንተ እውቅና ውጭ ነው? አይደለም፣ በእኛ በካቢኔ እውቅና ነው የሚሰጠው። በካቢኔ እውቅና 2017 ላይ ፈቃድ የተሰጣቸው አሉ። 2017 ብዙም እንትን ያላለ 2015 አካባቢ ላይ ነው ብዙ ውሳኔዎችን በካቢኔ የወሰን ነው። እንዲቆምም ደግሞ ያደረግነው እኛው ካቢኔ ነው። ከዛ ወዲህ ግን ምንም ስለዚህ በዞኑ ግን ከ2017 ወደዚህ በካቢኔው እውቅና ፈቃድ ይሰጠው የሚል የጻፋችሁት ወይንም የተስማማችሁት ያወራችሁበት ነገር የለም። እሺ፣ ይሄኛው ለምሳሌ መስከረም 2 2017 ወደ ክልል የተጻፈ ነው። ይህን የካቢኔ አባላት ሳያውቁት ነው ዞኑ ወደ ክልል የጻፈው። ራሱ ቆሟል ብሎ የፈረመው አካል መልሶ እንደገና ፍቃድ እገዳው ባልተለቀቀበት ፍቃድ መስጠት ማለት የራስን ውሳኔ አለማክበር ማለት ነው። ፍትሐዊ ባልሆነውና በግለሰቦች ላይ በተመሰረተው የክልሉ የማዕድን ፈቃድ አሰጣጥ ሂደት የተመረጡ አካላት በዞንና በክልሉ ርዕሰ መስተዳድር ጽሕፈት ቤት በሚጻፍ የድጋፍ ደብዳቤ ያውም አስፈላጊ ቅድመ ሁኔታዎች ባልቀረቡበት ፈቃድ ሲሰጣቸው ቆይተዋል። ቀድሞ የጠየቀ የሚባለው በምንድን ነው? ማመልከቻ አቅርቦ ይሰጠኝ ብሎ በጠየቀ ማለት ነው አይደለ? ቀድሞ የሚሰጠው 2015 አንድ ሰው ዝም ብሎ ይሰጣል እንዴ? አንተ እኮ ህጋዊ ሆነ ስትመጣ አይደል? ህጋዊ የሆኑ እኔ አሁን ሄጄ ቦታው ላይ ምርመራ ስላደረኩም ነው ወጣቶቹ ጋራም የአካባቢው አስተዳደርም ጠይቄ 2015 ጀምሮ ህጋዊ መስፈርት አሟልተው ቢሮ ሲሄዱ እነሱ ግን ጠብቁ ተብለው 2017 ላይ መጥቶ ግን በአንድ ወር ልዩነት ውስጥ ቦታ እንዲሰጠው ሌላ ሰነድ እንዲያሟላ ድጋፍ የተጻፈለት አለ። ለዚህ ነው መስፈርቱ ምንድነው? እንደ ካቢኔ የተነጋግራችሁ አጽደቃችሁ ከሆነ ውሳኔ የሚላከው ምንድነው መስፈርቱ? እሱን እንዲነግሩኝ ብቻ ነው የምፈልገው። አዎ፣ እሱን ኦልሬዲ ሙሉን መረጃ የምታገኘው ከማዕድን ነው። እሱን መረጃ መስጠት አልችልም። የድጋፍ ደብዳቤውን ወደ ክልሉ ውሃ ማዕድንና ኤነርጂ ቢሮ ለተመረጡ አካላት የመጻፍ ሂደትን በተመለከተ የጋሞ ዞን አመራሮች ኃላፊነቱን ወደ ሌላ አካል ይወረውሩ ይዘዋል። የዞኑ ውሃ ማዕድንና ኤነርጂ መምሪያ ምላሽ እንዲሰጠን በደብዳቤ ከመጠየቅ ባለፈ ለ5 ተከታታይ ቀናት በአካል ቢሮ ብንመላለስም ምላሽ ለማግኘት አልቻልንም።
subscriber's phone is switched off. ፋና ሚዲያ ኮርፖሬሽን የጋሞ ዞን አስተዳደር በጉዳዩ ላይ ምላሽ እንዲሰጥ በደብዳቤ ጠይቋል። ከዚህ ባሻገር ወደ አስተዳደር ጽሕፈት ቤት በአካል አምርቷል። ይሁንና አስተዳደሩ ምላሽ ለመስጠት ፈቃደኛ አልሆነም። ፋና ሚዲያ ኮርፖሬሽን እያደረገ ባለው ምርመራ ላይ መረጃ ለማግኘት ወይንም የተሟላ መረጃ ከዞኑ ለማግኘት አልቻለም ማለት ነው። ስለዚህ ፋና ሚዲያ ኮርፖሬሽን መረጃዎች በሚወጡበት ጊዜ ወይንም ፕሮግራሙ በሚተላለፍበት ጊዜ ለሚወጡ ማንኛቸውም ነገሮች ኃላፊነት እንደማይወስድ በዚህ አጋጣሚ ለመግለጽ ይወዳል። ወደ ማራ ማይነርስ እንመለስ። የክልሉ ማዕድንና ኤነርጂ ኤጀንሲ በቀን 13 10ኛ ወር 2015 ዓ.ም የፈቃድ ውላችን ተጠናቋል በሚል ቦታውን እንዲለቅ የጻፈለትን ደብዳቤ በመያዝ ማራ ማይነርስ ወደ ክልሉ ስነ ምግባርና ጸረ ሙስና ኮሚሽን አመራ። ከኮሚሽኑ ተገቢውን ምላሽ አላገኘሁም በማለትም ወደ መደበኛ ፍርድ ቤት ሄደ። እኛንም አልጠራም፣ አላወያየም፣ ችግሩንም ለመፍታት ምንም እንቅስቃሴ አላደረገም። ኮሚሽኑ ደብዳቤ በጻፈበት በዛው ቀን በሁለት ቀናት ውስጥ 10 ሄክታር ላይ ተን ማናመጣ ከሆነ ፍቃዳችንን እንደሚሰርዝና እንደሚሰጥ በግልጽ ደብዳቤ ጽፎልናል። ስለዚህ አዋጁም በሚደነግገው መሰረት ሁሉንም አይነት አስተዳደራዊ መፍትሄዎች አሟጠን ተጠቅመን ምላሽ ባለማግኘታችን ድርጅታችን ወደ ፍርድ ቤት ለመሄድ ተገዷል። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ተለዋጭ ቀጠሮ እስኪሰጥ ድረስ የማዕድን ቦታው ለሶስተኛ ወገን ተላልፎ ሳይሰጥ ታግዶ እንዲቆይ በሚል ሐምሌ 3 ቀን 2015 ዓ.ም የእግድ ትዕዛዝ ሰጠ። የፍርድ ቤት እግድ ከደረሰው በኋላ የፍቃድ ክልላችን ላይ ማስታወቂያ ለጥፈው ያቋረጡ በመምሰል የፍርድ ቤት እግድ ትዕዛዝ ጭምር ባለበት ምሽት የፍቃድ ሰጪ ባለሙያዎችን አምጥተው የፖርታል ባለሙያዎችን አምጥተው በእኛ ቦታ ላይ ሸንሽነው ፍቃዶች ለመመዝገብ ሲሞክሩ ነበር። ኋላም የክልሉ ጸጥታ አካላትና ሌሎች እንዲያውቁ በማድረጋችን ከምሽቱ 3 ሰዓት ተኩል ላይ የሰጡትን ፍቃድ ያስገቡትን ከዳታቤዝ ላይ ሰርዘው ወጥተዋል። የክልሉ ማዕድንና ኤነርጂ ኤጀንሲ የማዕድን ቦታውን ለሶስተኛ ወገን ሳያስተላልፍ አግዶ እንዲያቆይ ከፌዴራል ከፍተኛ ፍርድ ቤት በኋላም የፌዴራል የመጀመሪያ ደረጃ ፍርድ ቤትም ትዕዛዝ የሰጠ እንደሆነ እያወቀ የድርጅቱን የፈቃድ ክልል 55 ለሚሆኑ ማህበራት ከፋፍሎ ሰጠ። ይህ የተደረገውም ክልሉ እንዲያስተዳድረው ድርሻ በተሰጠው የማዕድን ሚኒስቴር የማዕድን ቦታና ፈቃድ መመዝገቢያ ፖርታል ላይ ሳይመዘገብ በድብቅ መሆኑ አስገራሚ ነገር ነበር። ይህን ነገር እየተደረገ ያለው ላይ በክርክር ሰዓት ክርክር ሲደረግ እኛ የሰጠነው ቦታ የለም ለማለት ከዛ በኋላ ወደዚህ መሬት ላይ ደግሞ ስታረጋግጡት እናንተም ልታረጋግጡት ትችላላችሁ። ብትሄዱ ምርት እያመረቱ ነው የሚገኙት ሰዎች። መሬት ግን ካዳስተር ላይ የለም፣ ቦታቸው ካዳስተር ላይ የለም። በእጅ ደብዳቤ ብቻ ነው ኮኦርዲኔት የተሰጣቸው። በፍትሐ ብሔር ስነ-ስርዓት ቁጥር 157 አንድ ለስር ምን የሚል ነገር አለ? የፍርድ ቤት ትዕዛዝ አለማክበር የወንጀል ተጠያቂነትን ጭምር ያመጣል። ቦታው የፍርድ ቤት ትዕዛዝ ተጥሶም ይሄ እየተደረገ ስለመሆኑ እኛ ተመልክተናል። እናንተ ይህን ታውቃላችሁ አታውቁም? በእናንተ ትዕዛዝ ነው፣ ከእናንተ ውጭ ነው። ይህን የምናውቀው ነገር የለም። ግን የሚያስጠይቃችሁ ግን እናንተ ነው። እኛን ሊያስጠይቀን አይችልም። ፍርድ ቤቱ እግድ የሰጠው እናንተ ነው። ሊያስጠይቀን እንደማይችል ላስረዳ። ፍርድ ቤቱ ለእኛ ባለበት እንዲቆይ አዞናል። በዛ መሰረት ለሁሉም ሰው ደብዳቤ ጽፈናል፣ ፈቃድ ለሰጠናቸው አካላት ማለት ነው። እዚህ ጋር ነው እንግዲህ ቢሮው በህዳር 2017 ከ50 ለሚበልጡ ግለሰቦች ቦታውን ከፋፍሎ በመስጠቱ የሰራው ስህተት የፍትሐዊነትና ቦታው ታግዷልና በፍርድ ቤትም የህግ ተጠያቂነት ሊያመጣበት እንደሚችል በመፍራት ስህተቱን ለመደበቅ ሌላ ህገወጥ ተግባር ውስጥ የገባው። አስቀድሞ የማዕድን ቦታውን ከፋፍሎ ሰጥቷቸው የነበሩ ድርጅቶች በስራ ላይ ቢገኙም መሻሪያ ደብዳቤውን አስቀድሞ እንደጻፈላቸው በማስመሰል የሰነድ ዝግጅት ውስጥ ገባ። ይህንን የተዘጋጀውን ሰነድም ለፌዴራል የመጀመሪያ ደረጃ ፍርድ ቤት በቀን 17 6ኛ ወር 2017 እስከ ማቅረብም ደረሰ። የፋና ሚዲያ ኮርፖሬሽን የምርመራ ቡድን ወደ ቢሮው መዝገብ ቤት በመግባት ሰነዶችን አገላብጧል። የተሰራውን የሰነድ ማሳሳትም ተመልክቷል። ። 1
አሁን ይሄኛው ተጠያቂነት እንዳያመጣ ምንድነው የተደረገው? አሁን እኔ እና እርሱ ቁጭ ብለን እያወራን ከምንገኝበት ከ7 ቀን በፊት ነው ደብዳቤዎቹ የተጻፉት። እንዴት ተጠያቂነት እናንተ ላይ ሊመጣ ስለሆነ ደብዳቤውን አሁን ያለንበት ወር ስንተኛው ወር ነው? 6ኛው ወር ነው። 2 ወር ወደ ኋላ መለሳችሁትና 4ኛው ወር በቀን 18 እንደተጻፈ አድርጋችሁ ቀዶ ጥገና ተሰርቶ መዝገብ ቤት እንዲገባ ተደረገ። ለእያንዳንዳቸው በቴሌግራም እንዲላክላቸው ተደረገ። ይህንን ስላረጋገጥኩ ምክንያቱም እናንተ ፈቃድ ሰጥታችኋቸው አሁን ይሄ ከተላከላቸው ውስጥ በዋትስአፕ የተላከለት ሰው ላከልኝ ይሄው ዛሬ የተሰጠኝ ብሎ ይሄ ማለት መቼ በቀን 12 ባለፈው ሳምንት እገዳው ተጽፎ ደብዳቤው ቶሎ አልደረሳቸውም ነው አይደለም። ደብዳቤው የተጻፈው አሁን ነው እያልኩ ነው። በፍጹም መዝገብ ቤት ላይ መቼም ደብዳቤ ሲወጣ ያንዳንዱ ነገር መንከስ አለበት አይደል? መንከስ አለበት ብዬ ሄጄ ተመለከተ። ማስገቢያ ቦታ ስለሌለ ፕሮቶኮል ነምበር መንከስ ስለማይችል የተደረገው ነገር ምንድነው? መዝገብ ቤት ውስጥ በገቢ ደብዳቤ ቁጥር እንዲነክስ ተደረገ። በፍጹም እኔው ተመልክቼ መጣሁት። እንደ ተቋም እንደዚህ አይነት ነገሮች ካሉ እንፈትሻለን። እንደ ተቋም በፍጹም እንደዚህ አይነት ነገር እንደዛ ከሆነ እርሱ ያውቁማው ይሄ እንደተደረገ እርሱ ለመግባባት ብናወራ አይ የምትፈትሹት ማንን ነው? እርሱ ያውቁማው ይሄ እንደተደረገ በፍጹም ማንን ያውቁ? ይሄን እንዲሰራው ማን ነው? አይደለም። በደንብ መረዳት ያለብን ከዚህ ደብዳቤ በተጨማሪ ለማዋቀር ጽፈናል እኮ። ፋና ሚዲያ ኮርፖሬሽን በመዝገብ ቤት በተመለከተው መሰረት ከ50 ለሚበልጡ ማህበራት የተጻፈላቸው የቦታውን አግደናል ደብዳቤም ሆነ ለፍርድ ቤቱ የቀረበው ሰነድ በተመሳሳይ መዝገብ ቁጥር የወጣ መሆኑ አስገራሚ ነበር። በፍርድ ቤት በህግ ከተያዘ በኋላ ጉዳዩ ፖለቲካ ውሳኔ ነው እንደዚህ በሚል ምክንያት የፍርድ ቤት ትዕዛዝ ላለማክበር ምን ምክንያት ሊሆን አይችልም። ይህ ህገ መንግስታዊ ነው። የህገ መንግስት ስርዓቱን እንደመጣስ ነው የሚቆጠረው። በቴሌግራም ልከናል። አብዛኛው በቴሌግራም ለአብዛኛው ተልኳል። መቼ በወቅቱ ነው የላኩት። በወቅቱ ነው። በቴሌግራም ማለት የተቋሙ ቴሌግራም ወይስ ለምን? አሁን ለምሳሌ እኔ ስልኬ ከሰራ ላኪ ካሉ ልክላቸዋለሁ። አንቺ ልከሻል? ለምሳሌ እኔ አላኩ። እሺ እስኪ አንተ ያሳይ ሌላክለት። አቶ ሙሂብ ጣሂር ይባላሉ። በቢሮው የማዕድን ሀብት ጥናት አስተዳደር ባለሙያ ሲሆኑ ከወራት በፊት የተጻፉ አስመስሎ ቢሮ ያዘጋጃቸውን ሰነዶች ባለይዞታዎች ናቸው የተባሉ አካላት የዋትስአፕና የቴሌግራም አድራሻቸው ላይ ሲልኩላቸው የነበሩት እሳቸው ናቸው። እነዚህ ደብዳቤዎች እንዳለ በዛ ጊዜ ያነሳው ይሄ እንዳለ ደብዳቤው አንድ አይነት ነው። በወቅቱ ለሁሉም ይቻላል፣ ግን ቴሌግራሙ ከእንደገና ሪሴት ስላደረኩት ነው። ወይዘሮ ሄለን እኔ የመንግስት ሰነድ ላይ አቢዩዝመንት ተፈጽሟል እያልኩ ያለሁት በምንም ታምር እንደዛ ሊሆን አይችልም። ይሄው እኔ ያሳዩት። ለምሳሌ አቶ ሙሂብን ይጥሩልኝ እስቲ እዚህ አካባቢ ካሉ አንድ ይጥራልኝ። ምክንያቱም የተደረገው ምንድነው ልክ በ4ኛው ወር ላይ ወደኋላ ተመልሶ እንደተጻፈ ለማድረግ እንደዚህ ብናረጋ አይሻልም? እኔና አንተ ከጨረስን በኋላ ሙሂብ አይ እንዲያስረዱ አይደለም እንዲያስረዱ ሳይሆን አንድ ጊዜ አቶ ሙሂብ አንድ ፎቶ አንስቶ ይስጡኝ። ለምሳሌ ዛሬ በአውሮፓ 2ኛው ወር 25 ነው። ይሄ ደብዳቤ እስካን የተደረገው 2ኛው ወር 19 ነው፣ ከ7 ቀን በፊት። ስለዚህ ፎቶ እንኳን ሲላኩት ፎቶ እንኳን ያነሱት መቼ ነው? ከ7 ቀን በፊት። ደብዳቤ ወጪ የሆነበትና ፎቶ ሊሆን ይችላል። ምክንያቱም ቆይ አይ እኔ የኔንም ሀሳብ ለመረዳት የሞከርክ እናውራ። እንደዛ ማለት ምንድነው ትክክለኛው ነገር ምንድነው የሚለው ነገር ላይ ብንገባባ ጥሩ ይመስለኛል። ደብዳቤ ተጽፏል፣ አልደረሳቸውም ሊሆን ይችላል። በድፍረትም የቆፈረ ሰው ሊኖር ይችላል። እሱን እንደ ቢሮ ማሳወቅ ነው የነበረብን፣ አሳውቀናል። የፌዴራል የመጀመሪያ ደረጃ ፍርድ ቤት የንግድና የኢንቨስትመንት አንደኛ የንግድ ችሎት መጋቢት 24 2016 ዓመተ ምህረት በማራ ማይነርስና በክልሉ ውሃ ማዕድንና ኤነርጂ ቢሮ መካከል ባለው ክርክር አቤት ባዩ ወይንም ማራ ማይነርስ ቦታው ለሶስተኛ ወገን ተላልፎ እየተሰጠ ይገኛልና ጥቅሜን የሚነካ ስለሆነ ፍርድ ቤቱ ተጨማሪ ቀጠሮ እስኪሰጠን ድረስ በእግድ ሊቆይልኝ ይገባል ብሎ ባቀረበው ሀሳብ መሰረት ችሎቱም
አቤቱታውን ተቀብሎ ቦታው ላይ እግድ እንዲወጣበት አድርጓል። ከዚያ በኋላ ግን የክልሉ ውሃ ማዕድንና ኤነርጂ ቢሮ ቦታውን ለ55 ባለሀብቶች አከፋፍሎ በመስጠቱ ምክንያት አቤት ባይ ወይንም ማራ ማይነርስ ደግሞ በድጋሚ ለችሎቱ አቅርቦ ቦታው በህገወጥ መንገድ ለሶስተኛ ወገን እየተላለፈ ነው የፍርድ ቤት እግድ ተጥሶ የሚል አቤቱታውን በማቅረቡ ምክንያት በድጋሚ ፍርድ ቤቱ ታህሳስ 15 2017 ዓመተ ምህረት በዋለው ችሎት የፍርድ ቤቱ እግድ እንደጸና ነው፣ የትኛውም አካል የፍርድ ቤትን ትዕዛዝ መሻር የለበትም፣ ከሻረም ደግሞ ተጠያቂ ይሆናል በሚል የክልሉን ውሃ ማዕድንና ኤነርጂ ቢሮ ኃላፊ አቶ አክሊሉ አዳኝን ችሎት ላይ ጠርቶ ውሳኔውን በጥብቅ አሳውቋቸው ነበር። እሳቸውም ችሎቱ ያቀረበውን ሐሳብ ወይንም አቤቱታውን ተቀብለው ለማስተካከል እንደሚጥሩ ቃል ገብተው ነበር የተመለሱት። ነገር ግን በምን ሁኔታ ላይ ይገኛል የሚለውን ለመመልከት ነበር ዛሬ እዚህ የመጣ ነው። እዚህ በምንመጣበት ሰዓት ግን ከበስተጀርባ እንደምንመለከተው ቦታው ላይ ሌሎች ባለሀብቶች የምርመራ ስራ እያከናወኑ እንዳሉ ተመልክተናል ማለት ነው። ሳታስፈቅዱ ዝም ብላችሁ ይሄ ትእዛዝ ስለመጣሱ አቤት ባይ ድጋሚ ለፍርድ ቤቱ አቤቱታ ካቀረበና ትእዛዙ እንዲተጣሰ ፍርድ ቤቱ ካረጋገጠም ያ በቀድሞ ቀጠሮ ቀርቦ ማሳሰቢያ የተሰጠው የተቋሙ የበላይ ኃላፊ እስከ 1 ዓመት ድረስ እንዲታሰር ፍርድ ቤቱ ሊያዝ ይችላል። ከዛም አልፎ እስከ 3000 ብር ቅጣት እዛው ምንም ተጨማሪ እንትን ሳያስፈልግ ማለት ነው። ተጨማሪ ቀጠሮ መጠበቅ ሳያስፈልግ ፍርድ ቤት ችሎት እንደመድፈር የሚቆጠረው። በደቡብ ኢትዮጵያ ክልል በተለይም በውሃ ማዕድንና ኤነርጂ ቢሮ የድንጋይ ከሰል ማዕድን ፈቃድ አሰጣጥ ሂደት የግለሰቦች ፍላጎት የሚጎላበት የእጅ ንክክ የበዛበትና በተቋሙ የሚገኙ አንዳንድ አካላት ከባለሀብቶች ጋር በመመሳጠር በህገወጥ መንገድ የመክበር ፉክክር ውስጥ የሚሳተፉበት ስለመሆኑ የፋና ሚዲያ ኮርፖሬሽን ያሰባሰባቸው የሰውና የሰነድ ማስረጃዎች ያሳያሉ። የጉዳዩ አሳሳቢነት ደግሞ በተቋሙ አመራሮች መካከል መተማመንን እስከ መሸርሸር የደረሰም ነበር። በመሰረቱ የማዕድን ጉዳይ ውይይት እንዲደረግበትም አይፈለግም። ለምንድን ነው? እሱ ሌላ ጥያቄ ነው። ባለሀብቶችም በሌሎችም መንገዶችም ሎቢ ያደረጉ የተወሰኑ ነገሮች መማለጃም እየተሰጠ ምን እያለ የሰነዶችን የማውጣት የመቀየር የምናምን ነገር እየታየ መጥቷል። አንዱ ማሳያ ሳሮ የሚባል ድርጅት ላይ ቅኝት ደብዳቤ የተሰጠውን ደብዳቤ ቶታሊ ከፋይል ውስጥ ነው ነቅለው ያወጡበትና ያጠፉት። ፍቃድ ስርዝ ድልዝ የሆነ ኮፒ የተደረገ አንድ ፍቃድ ለሌላው የሚሰጥበት ሂደት ታይቷል፣ በተቋም ውስጥ ማለት ነው። አቅም ያለው ወይም ገንዘብ መክፈል የሚችል አካል በትክክል የሆነውን ሰው ሁሉ ገልብጦ የራሱ አድርጎ መሄድ የሚችልበት እድል ሁሉ እየፈጠረ ያለ ነው። እሱ ለምን ሆነ የሚል ጥያቄ ቢሮ ኃላፊን ለማናገር ሞክር ያለውና ሳናግረው ምን አገባሽ የሚል መልስ ነው የሰጠኝ። የማዕድን ስራዎች አዋጅ ቁጥር 678 ዝባር 2002 የማዕድን ስራዎች የሚኒስትሮች ምክር ቤት ደንብና የክልሉ የማዕድን ስራዎች ደንብ ማንኛውም በማዕድን ማምረት ስራ ላይ ለመሰማራት ጥያቄ የሚያቀርብ አካል የቅኝትና የምርመራ ስራ ሊሰራ፣ የአካባቢ ተጽዕኖ ግምገማ ሪፖርት ሊያቀርብ፣ በአማካሪ የተዘጋጀ የስራ ፕሮግራምና የፋይናንስ አቅም ማረጋገጫ አስቀድሞ ማቅረብ እንዳለበት በግልጽ ያስቀምጣሉ። በክልሉ ግን ይሄ ሁሉ ቅድመ ሁኔታ የቅንጦት ሆኗል። በቦረዳ ወረዳ ያለ የድንጋይ ከሰል ይኖርበታል ተብሎ የሚጠረጠር ቦታ ለባለሀብቶች ተሰጥቷል። አካባቢ ተጽዕኖ ግምገማ ሰነድ አላስገባም፣ እሱን አጸድቆ አልሄደም። የምርመራ ፈቃድ አልጸደቀለትም። የምርት ፈቃድ ብሎ ፕሮፖዛል አስገብቶ አይደለም የወሰደው። ዝም ብሎ ለእንትና ይሄን ውሰድ ለእንትና ይሄን ይውሰድ ተብሎ ከአሰራር ከአካሄድ ቶታሊ በወጣ መልኩ የተሰራ አካሄድ ነው። ፍቃድ ተሰጥቶታል ሊባል የሚችለው የአካባቢ ተጽዕኖ ግምገማ ሲያመጣ ነው አይደለም? ነው። ያ ሰነድ ሳይመጣ በፍጹም ፍቃድ አይሰጥም። እሺ፣ እናንተ መዝገብ ቤት ገብቼ የተመለከትኩት ግን ፍቃዱ ከአካባቢ ተጽዕኖ ግምገማ ቀድሞ የአካባቢ ተጽዕኖ ግምገማ የመጣበት ቀን ኋላ ነው። ፈቃዱ ግን ቀድሞ ተሰጥቷል። ይሄ ሊሆን አይችልም። እሺ፣
ያሳዩት። በይፋ ጥያቄ ያቀረቡት 2/3 ወር 2017 ነው። ምን የማምረት ፈቃድ እንዲሰጠን ስለመጠየቅ በሚል ጥያቄ አቅርቧል። ከዛ በኋላ ውል ደግሞ ተፈጽሟል። ውሉንም የፈረሙት እርስዎ ኖት። ውል ከተፈጸመ በኋላ በቀን 3 ከአንድ ቀን በኋላ ማለት ነው ጥያቄ ካቀረቡ ከአንድ ቀን በኋላ በሁለት ጥያቄ ያቀረቡ በ3 ደግሞ 3/3 ወር 2017 ደግሞ የማዕድን ማምረት ፈቃድ መሰጠቱን ስለማሳወቅ ተብሎ ለጋሞ ዞን ውሃ ማዕድንና ኤነርጂ ልማት መምሪያ ደብዳቤ ተጻፈ። ይሄን ይመለከቱት። ይሄ እናንተ መዝገብ ቤት ያየሁት ነው። ፊርማውም የእርስዎ ነው አይደል? አዎ የኔ ነው። ማተሙ እየተደረገ ልጨርስልዎት ጥያቄ ነራለ። ይሄ ከተደረገ በኋላ እስካሁን ድረስ የአካባቢ ተጽዕኖ ግምገማ የለም፣ ሳይቀርብ ነው በቀጥታ የተደረገው። ከዛ በቀጣዩ ቀን ደግሞ ከአንድ ቀን በኋላ ምኑ እንዲመጣ ተደረገ? የአካባቢ ተጽዕኖ ግምገማ ውጤቱ መጣ። እሺ ፈቃድ ግን ቀድማችሁ ሰጥታችኋል፣ ወደ ዞኑ ተጽፏል። ምናልባት ይሄ በስተት ወይ ደብዳቤው እንትን ብሎ ሊሆን ይችላል እንጂ የአካባቢ ተጽዕኖ ግምገማ እንዳጠቃላይ እንደ ቲምም ስለተሰራ ለሙሉ የባለሙያ ቲም ተዋቅሮ ቀድሞ ተሰርቷል። የቦታ ነጻም ካየኸው እንደዛው ተመሳሳይ ነው ፋይሎቹ ላይ ካየኸው። ይሄ ነው ምን ሊሉ የሚፈልገው ነው። እዚህ ደብዳቤ ላይ ሊሆን አይችልም ብለው ነበርና አሁን ምን ሊሉ የሚፈልገው ነው? ይሄ እንዲህ አይነት ነገር ሊሰራ አይችልም በፍጹም ብለውኛል። ደብዳቤዎቹ ግን የሚያሳዩት እንደዛ ነው። እናንተ መዝገብ ቤት የተመለከትኩት ነው፣ እኔ ያስኩት አይደለም። ስለዚህ ይሄ የሆነው ሆን ተብሎ ነው ወይስ? በፍጹም ሆን ተብሎ አይደለም። የሚፈልግ አካል ቦታውን እንዲይዘው ከማድረግ የመነጨ ነው። ምናልባት ፋይል ላይ ሚስ የተደረገ ነገር ካለ እሱን ሞር ዲቴል ነው መዝገብ ቤት ጋር። ይሄ ሩጫ የተፈለገው ምንድነው? በሆነ አካሄድ ለሚፈለግ አካል ለመስጠት ብቻ ስለተፈለገ የሚፈለገውን ቦታ አለ ተብሎ የሚታሰብበት ቦታ የሚፈለጉ ሰዎች ወስደውታል። በደቡብ ኢትዮጵያ ክልል ከድንጋይ ከሰል ማዕድን ጋር ተያይዞ ከሚፈጸሙ መንግስታዊ ኃላፊነትን ከለላ ካደረጉ ህገወጥነቶች ሌላ እንምዘዝ። ማንኛውም የኢንቨስትመንት ጥያቄ በየደረጃው ተገቢነቱ ከተመረመረ በኋላ የሚጸድቀው በክልሉ ርዕሰ መስተዳድር ምክር ቤት ቢሆንም የመስተዳድር ምክር ቤት ጉባኤ ከመደረጉ በፊት በጉባኤ ተወስኖላቸዋል እየተባለ ከክልሉ ርዕሰ መስተዳድር ጽሕፈት ቤት በተጻፈ ደብዳቤ የኢንቨስትመንት ቦታ የሚሰጣቸው አካላት መኖራቸውን የፋና ሚዲያ ኮርፖሬሽን የምርመራ ውጤት አሳይቷል። ትሩዌል ማይኒንግ ኃላፊነት የተወሰነ የግል ማህበር አንዱ አብነት ነው። 17ኛው መደበኛ ጉባኤ የተካሄደው ጥቅምት 9 2017 ነው። ጥቅምት 9 ነው። አዎ። ስለዚህ ከዛ በኋላ ነው ደብዳቤ ተጽፎ ቦታ ስጡ የሚባለው። እኔ እጅ ላይ ያለው ደብዳቤ ግን ከደቡብ ኢትዮጵያ ክልላዊ መንግስት ርዕሰ መስተዳድር ጽሕፈት ቤት የወጣ ደብዳቤ ነው። በ10 ማለትም በነሐሴ 10 2016 የኢንቨስትመንት መሬት የተፈቀደ መሆኑን ስለመግለጽ በሚል ተሰጥቶታል። ይህም ማለት ድርጅቱ ገና መስተዳድር ምክር ቤት ላይ ሳይቀርብ ቦታም ጭምር ተሰጥቶታል። ይኸው ይህን ደብዳቤ ይመልከቱ። መስተዳድር ምክር ቤት የማያውቀው ፕሮጀክትን በርዕሰ መስተዳድር ጽሕፈት ቤት ፊርማ ቦታ እንዲወስድ ይደረጋል። ትሩዌል የሚባለው ድርጅት ከዛ በፊት ከመስተዳድር ምክር ቤት ቦታ ይሰጣቸው ተብሎ ከምክር ቤቱ ጉባኤ በፊት ተጽፎ እንደነበረ እርሱ ያውቃሉ? ደብዳቤ መጻፉን ከዛ በፊት ይሁን ከዛ ሊባል አላልኩም። አይ ከዛ በፊት ግን መሬት ይጻፋል እንዴ ዶክተር? በምንም አይነት መልኩ ሊሆን አይችልም። እሺ ይሄንን ይመልከቱ። በምንም አይነት መልኩ ሊሆን አይችልም። አልቀረበም። ደብዳቤው መጋቢት 23 2016 ላይ 10ኛው መደበኛ የካቢኔ ጉባኤ በተደረገ ወቅት የጸደቀና ቦታው እንዲሰጣቸው የተወሰነ መሆኑን ቢገልጽም የካቢኔ አባላት ግን በተጠቀሰው ጉባኤ ላይ ፕሮጀክቱ ለካቢኔ አለመቅረቡን ይገልጻሉ። የካቢኔ ስብሰባ የዚያን ጊዜ እንደዚህ አይነት ፕሮጀክት ትሩዌል የሚል ፕሮጀክት ቀርቦ እናንተ አጽድቃችኋል ወይ? የመስተዳድር ምክር ቤት
ስለዚህ እናንተ ባላጸደቃችሁት በምክር ቤቱ ስም የርዕሰ መስተዳድር ጽሕፈት ቤት እየነገደ ተፈቅዷል እያለ ፈቃድ እየሰጠ ነው፣ ቦታ እየሰጠ ነው ማለት ነው። 10 ሄክታር መሬት ማለት እንግዲህ ያስቡት ዶክተር። ማን ነበር የእርሶ ስም? ሞሊቶ። አሁን በጣም ኢሞራል የሆኑ ነገሮችን እያየሁ ነው ማለት ነው። አሁን እንደ መስተዳድር ምክር ቤት አባል እኛ አክቹአሊ ከጥቅምት 9 በፊት ስለ ማይኒንግ እኛ ጋር ቀርቦ በካቢኔ ደረጃ ላይ የጸደቀ አንድንም ፕሮጀክት አላስታውስም። እዚህ ጋር የሚለው ኢንቨስትመንት መሬት የተፈቀደ መሆኑን ስለመግለጽ ከሆነና መስተዳድር ምክር ቤት የወሰነው ከሆነ ጥቅምት 9 ለምን ቀረበ በድጋሚ የሚለው ጥያቄ ያስነሳብኛል። ይሄው እዚህ ጋራ ወይም ህጋዊ አይደለም ማለት ነው። ቀደም ተብሎ ህጋዊ ባልሆነ መንገድ የተፈቀደውን ህጋዊ ለማድረግ የተመጣ ይመስላል። እሱን ህጋዊ ለማድረግ ይሄው ተራ ቁጥር 54 ላይ ለእናንተ ቀረበና እንድታጸድቁት ተደረገ። ከሌሎቹ ጋር ተቀላቅሎ ቀድሞ የተሰራውን ህገወጥ ስራ መስተዳድር ምክር ቤቱ ህጋዊ እንዲያደርግላቸው ማለት ነው። እሱን ነው የምልህ። አሁን እንግዲህ ይሄ የሲሪየስ የመልካም አስተዳደር ጉዳይ ነው የሚሆነው ማለት ነው። እኔ እንደ ኢንዱስትሪ ቢሮ እና እንደ መስተዳድር ምክር ቤት አባል በዚህ ሂደት የተፈጸሙ ጉዳዮች ካሉ እንደዚህ አይነት የአሰራር መጣረሶች ካሉ ማንም አካል ከህግ በታች ነው የሚጠየቅበት ስርዓት መኖር አለበት ብዬ ነው ማምነው። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጽሕፈት ቤት ግን ለዚህ ከ8 ወራት በላይ በዝምታ ለቆየው ፕሮጀክት ምላሽ ብሎ ያመጣው መፍትሄ በስህተት የጻፍኩት ነበር የሚል ነው። ከኋላ ያሉ የቆዩ ደብዳቤዎችም የቆዩ ፕሮጀክቶችም ሲመጡ በስህተት የወጣ ደብዳቤ ነበር። በኋላ ደብዳቤው ታርመዋል ማለት ነው። በስህተት ይሄ ነው የወጣ ደብዳቤ ግን አይደለም። አቶ ሉሴ ይሄ እንዴት ሆኖ ነው የደብዳቤ ስህተት ነው የሚሉ በአሰራር ሆን ተብሎ ትክክል ነው። ደብዳቤው ግን ቅድም እንደተባለው ሌሎች ደብዳቤዎች ጋር ተቀላቅሎ ወጥቶ ኢሚዲየትሊ ያንን በራሳችን አርመን መሻሪያ ደብዳቤ ጽፈን አይደለም። ስሙ እንዴት መጣ ነው። ለምሳሌ እኔ ኢንቨስትመንት ቢሮም ሄጄ ነበር። ኢንቨስትመንት ቢሮም ሲሄድ ስህተቱ የተፈጠረው እኮ ስሙ ብቻ ቢሆን ችግር የለውም። በ10ኛ መደበኛ ጉባኤ ላይ ተደርጓል ተብሏል። አንድ ያስጨርሱኝ። 10ኛ መደበኛ ጉባኤ በሚደረግበት ጊዜ ትሩዌል አልመጣም። ስሙ ወደዚህ ተቀላቅለው እንዳይሉ ስሙ ከየት መጣ ታዲያ? ስለዚህ ሆን ተብሎ መስተዳድር ምክር ቤት ሳያውቀው ነገር ግን መስተዳድር ምክር ቤት እንዳጸደቀው ተደርጎ እንዲካተት ተደረገና እርሶ ከፈረሙ በኋላ ስራ ላይ ገብቶ እያለ በድጋሚ ምን ሆነ? ህጋዊ እንዲሆን ይሄ ነገር አስጊ ነው። ስለዚህ ተጠያቂነት ከመጣ ሊያስጠይቀን ነው። ለምክር ቤቱ በድጋሚ እናቀርበው ተብሎ መቼ ቀረበ? ጥቅምት 9 ቀረበ ነው። ይሄን ደግሞ ሆን ብላችሁ ያደረጋችሁት ነው እያልኩኝ ነው። ደብዳቤዎች ኢሹ ሲደረጉ የሚፈጠሩ ጥቃቅን ኤረሮች ይኖራሉ። እንደዚህ አይነት ኤረሮች ሲኖሩ በራሳችን ተከታትለን መረጃ ሲደርስ እናርማለን። የትሩዌልም በዚህ አግባብ ነው የታረመው። አሁን ተሻረ መሻሪያ ተጻፈ የምትሉትን ደብዳቤ ጉዳዩ መውጣት ጀመረ። የተለያዩ አካላት ጋር ሰው ጥያቄ ማንሳት ጀመረ። ጥያቄ ሲያነሳ ይሄ ነገር ችግር ሊያመጣ ነው፣ ተጠያቂነት ሊያመጣ ነው በሚል መሻሪያ ደብዳቤ ጻፋችሁ። ለዛ ነው ይህን ማመዛዘኛ የሚሆንን እናንተ ወደ ኢንቨስትመንት ቢሮ የፕሮጀክቶች ገምጋሚ ቡድን የትሩዌልን ደብዳቤ ላካችሁበትን ደብዳቤ ያስመጡልንና እሱን ከተመለከትን መቼ ነው የገባው በስህተት ነው አይደለም የሚለውን ማጣራት እንችላለን። አሁን የደብዳቤ ኢሹ አይደለም፣ መሰረታዊ ሀሳቡን መያዝ ያስፈልጋል። በዚህ ደረጃ አሁን እናንተ በስህተት ነው በሚል መደባበስ ስለሌለበት ነው። ደብዳቤው ታርሟል አልታረመም? መቼ ነው የታረመው? ለምሳሌ ታርሟል ደብዳቤው መቼ ነው የታረመው? በየትኛውም ጊዜ ሊታረም ይችላል። ሲደርስ ካለው ማለት ነው። ቀኑን ይንገሩኝ። አላስታውሰውም፣ ቁጥሩን ማየት እንችላለን በኋላ ላይ። ደብዳቤው ታርሟል። ደብዳቤ ከታረመ አሁን ሁለቱንም ያስመጡልኝ። እሺ የታረመበትን ደብዳቤም እናንተ ፕሮጀክቱን ወደ ኢንቨስትመንት ቢሮ የላካችሁበትን የሚያስመጡልኝ። መረጃ ጋር ተያይዞ ወደ ኢንቨስትመንት ቢሮ የተላከው ሰኔ ወር ውስጥ ነው። ፕሮጀክቱ ከክልሉ ቢሮ ወደ ኢንቨስትመንት ቢሮ የተላከው ሰኔ ወር 2016 ዓ.ም ነው። ሆን ተብሎ የተሰራ ስለመሆኑ በማስረጃ ላስደግፍሎት። ለኢንቨስትመንት ቢሮ የፕሮጀክት ገምጋሚ ቡድን በ4/10ኛ ወር ሰኔ ላይ ላካችሁለት። እሱ መልስ አልመለሰም፣ መልስ አልጻፈም፣ ስሙም አልመጣም ተመልሶ ማለት ነው። እናንተ ግን ምንድን ነው ያደረጋችሁት? ደብዳቤ በላካችሁ በ2 ወር ውስጥ ገና ግምገማው አላለቀም፣ ለምክር ቤትም አልቀረበም። ይሄንን ደብዳቤ ጻፋችሁለት። መቼ? 10/12ኛ ወር። ይሄን ደብዳቤ ከላካችሁ ከ2 ወር በኋላ ቦታው ይሰጠው ብላችሁ ስህተት እንዳልሆነ የምታውቁት ምንድን ነው?
ራሱ የጠየቃችሁት ስሙም ተመሳሳይ ነው፣ የጠየቀው ሄክታር ቦታውም ተመሳሳይ ነው። የስም ስህተትም አይደለም። ይሄ ሆን ተብሎ የተሰራ ነው። እሱ ስህተት ነው፣ ሆን ተብሎ የተሰራ አይደለም። ይሄ ማለት እኮ ኢንቨስትመንት ቢሮ መላካችሁ ስህተት ነበር ማለት ነው። ለምን መሰለ አንተ በደንብ ያልተረዳኸው ስህተት መሆኑን እኮ ስላረጋገጥን ነው ያረምነው እንጂ ሌላ አካል ነግሮ ነው የሆነ ነገር ስለሆነ አይደለም። የክልሉ ርዕሰ መስተዳድር ጽሕፈት ቤት ስህተትን በስህተት ለማረም በመረጠው መንገድ የመሻሪያ ደብዳቤ ጽፍ ያለው ቢልም የፋና ሚዲያ ኮርፖሬሽን የምርመራ ቡድን የተመለከተው የመሻሪያ ደብዳቤ በዚህ ወር የተዘጋጀ ነበር። ይህን እንደ ካቢኔ አባልም እንዲሁም ግልባጭ እንደተደረገለት እንደ ኢንቨስትመንት ልማት ቢሮ ኃላፊ ምንድን ነው የሚሉት በዚህ ደብዳቤ ላይ? ኖ ትክክል አይሆንም። ምክንያቱም ከፈረሱ ጋሪው መቅደም የለበትም። ቀደመ እዚህ ጋር። ስለዚህ ይሄ መስተካከል ያለበት ነገር ነው። ባልተገባ መንገድ ያገኘውን ጥቅም ተገቢ ነው ብዬ የሚወስን መስተዳድር ምክር ቤት አባል መሆን እኔ አላቅበትም ማለት ነው። በግሌ ካቢኔ ያልቀረበ ለካቢኔ ቀርቧል ተብሎ ደብዳቤ መጻፍ ህገወጥነት ነው። የ14 ጥሰት ነው የሚሆነው። ፋና ሚዲያ ኮርፖሬሽን ለምርመራ እዚህ እንደመጣ እያችሁ ለርዕሰ መስተዳድር ጽሕፈት ቤት ደግሞ በቀን 28 4ኛ ወር 2017 ደብዳቤ ያስገብቶ 5ኛውን ወር ለ16 እና ለ17 ቀናት ክልሉ ላይ ነበር። ክልሉ ላይ ደግሞ ከዞን ጀምሮ እስከ ክልሉ ኢንቨስትመንት ቢሮ ይሄን ድርጅት በተመለከተ በህገወጥ መንገድ እንዴት ሊወስድ እንደቻለ ኢንተርቪው ስናደርግ እንደነበረ ታውቃላችሁ። ስለዚህ ወደ እናንተ እንደምንመጣ ስላወቃችሁ እናንተ ምን አደረጋችሁ? 6ኛ ወር 2017 ሽረናል አላችሁ። ግልጽ ነው ለምሳሌ ምን አለ መሰለህ ያንተን ስህተት የሚሆነው ለምሳሌ አንድ ጥያቄ ልጠይቅህ። እኛ እኮ የእናንተ መምጣት ለእኛ ስህተቶችን ለማረም ቅድመ ሁኔታ አይደለም። እናንተ ሳትመጡ ቅድም ለምሳሌ እንዳልኩ ያረምናቸው ደብዳቤዎች አሉ። ከማዕድን ዘርፍ ጋር በተያያዘ ያለው ብልሹ አሰራር አጀንዳ ሆኖ ቀርቦ ተወያይተንበት አናውቅም። አሁን አንተ በምትነግረኝ ልክ ባይሆንም ግን አንተ ደግሞ ስራዬ ነው ብለህ ጠለቅ ብለህ ወደ ውስጥ ስለገባህበት ነው እነዚህ ነገሮችን እያመጣህልኝ ያለው። ኦልሬዲ መስተዳድር ምክር ቤት የሚባለው ላይ እኔ ፈረምኩም አልፈረምኩም የኔ እጅ አለበት፣ የኔ አሻራ አለበት ማለት ነው። ወራስ ግን እኔ ማላቃቸው እኔ እንደነበርኩበት ተደርጎ የሚቀርቡ ሰነዶች ካሉ ውሳኔዎቹን የወሰንኳቸው ውሳኔዎችን ወደ መጠርጠር መሄድ አይቀርም። ተገቢ ያልሆነ ውሳኔ ለካ እየወሰንኩ ነው ወይም ተገቢ ያልሆነ ውሳኔ በመስተዳድር ምክር ቤት ስም እየተነገደበት ነው የሚለውን ጥያቄ ይጭራል። በዚህ ጉዳይ ላይ እናንተ ሌሎች ጉዳዮችም ጋር ያያዛችሁ ፋርዘር ኢንቨስቲጌት የምታደርጉ ከሆነ ባለቤት ልትፈጥሩለት ይገባል ባይ ነኝ። እኔ በግሌ አዝናለሁ። በደቡብ ኢትዮጵያ ክልል ውሃ ማዕድንና ኤነርጂ ቢሮ ውስጥ የማዕድን ቦታን በሕገ ወጥ መንገድ ለባለ ሀብቶች ማከፋፈል ብቻ አይደለም የሚፈጸመው። ከቢሮ ሰራተኞች ውስጥ በሁለት ቢላ የሚቆርጡ ከተጣለባቸው ሀደራ በተቃራኒም ለባለ ሀብቶች ቅጥረኛ በመሆን የሚሰሩ እንዳሉም ቀጣዩ የስልክ ምልልስ ማሳያ ይሆናል። ምልልሱም በፈቃድ ጠያቂና በተቋሙ ሰራተኛ መካከል የተደረገ መሆኑን ልብ ይሏል። እኛ ደግሞ ለአንተ ሰጠነ የቅንስ ደብዳቤ ኦሪጂናሉ አለ ወይ? ነፍ ለአንቺም ልገሽልኛል ነው። ከቢሮ ሲወጣ ላውራ ብቻ ደስ የሚል ነገር የሰማሁት። እሺ ጨርሰው ወጡ እነሱ? አዎ አደራ ፈልግ፣ እሱን አፈላልግ። አንቺ ብቻውን አሪፍ ነው ሁሉ ነገር አቦስቶ ነው የኔ እናት እግዚአብሔርን ያንቺ ነገር ነው እየጨነቀኛለሁ። እሺ በቃ ደውልልሃለሁ። ነገሮችን ለማስፋት የሆነች አንድ ወረቀት ቼንጅ የምናደርገዋለን። ምን ያስተካክለው ነገር አለ? ከዛ ሞር እንትኑን የሆነ ነገር እኔና አንቺ የምናገኘውን ነገር ለማስጨነቅ ንገረኝና ማወጣው ነገር ካለ ሞር ድርድሩን አሁን አንቺን ሰው ብር የምናስጨምርበት የሆነ መንገድ አለ የበለጠ። እኔ እስከመቼ 4000 ብር በወር እየጠበቅኩ ነው። እንደዚህ አይነት ነገር ውስጥ ገብቼ የተልከሰከሰ ብር አልፈልግም። በቃ ዝም በይ። አሁን አንቺ ዝም በቃ አሁን የሚገርም ነገር ነግርሽኛል። በቃ እንደ እብድ እያደረገኝ ነው። አንቺ አሁን በጊዜ ዛሬ ለምን አትወጪም? እኔ እኮ ዲላ ነኝ። ወንድ አንቺ ጠዋት እየቀለድክ ነው እንዴ? እኛ እኮ እቅድ ነው የያዝነው። አዎ ቀድመሽ በጠዋት ገብተሽ ሙሉ ጠቅላላ ፋይሉን ብቻ ተረክ አድርገሽ ቶሎ ላኪልኝ። አዎ እልክልሃለሁ። እሺ አንድ ሚስጥር ልንገርህ። እሺ ከኔና ካንተ እንዳይወጣ። ከኔና ካንተ ከወጣ የመጨረሻችን። ችግር የለም እናቴ። አቶ እያሱ ከስራ ወጥተዋል። እግዚአብሔርን በይ። ምክንያቱም ይሄን ነገር ፈርቶ ሊሆን ይችላል። ስለዚህ ይሄንን ነገር ቶሎ አንተ እዚህ ኖረህ ራህን እናርግና እኔም እስከ ግንቦት ነው የምሰራው። ከግንቦት በኋላ እኔ ምሰራ አልሰራም። እኔም እንደ እያሱ መቅደም ነው የምፈልገው። በአንድ ስራዬን ነው የሚያሳጣኝ አውቃለሁ። ማንም ሰው እንጀራው ላይ ቀልዶ ከባድ ኃላፊነት ወስዳ ነው እቺ ልጅ ይሄን ነገር እያደረገች ያለችው።
እኛም ደግሞ ለሷ መጨነቅ አለብን፣ ለሷ ማሰብ አለብን። ይሄ የእንጀራዬ ጉዳይ ነው ታውቃለህ። ይሄን ነገር ብቻ ስላደረግሽልኝ 500,000 ብር ከፍላለሁ። ያንተም የመጨረሻው ክፍያ ሲከፈል ነው መለቀው። የሚያስጨንቅህ ነገር አይደለም። ይሄው በቃ አለቀ እኮ። ስደውል አንተ ማንሳት ብቻ ካንተ የሚጠበቀው። ያው ደሞዛችን ሃይላይት ቢገባልንም ደሞዛችን እኛ በቂ አይደለም። 4,000 ብር ነው የሚከፈለኝ ታውቃለህ። ጌታ ምስክሬ ነው። 4 ወር ሙሉ ከድርጅታቸው 10,000 ብር ይላክልኝ ነበር። ብታምነኝ ባታምነኝ የእናታችን ልጅ አባታችን ልጅ አይደለም ስራ ሰርቶ ላሽ ነው ሁሉም የሚልን። ልክ ብር ታስገባለህ፣ ለሷ ማስገባለታለሁ። አንተ ማስገባት አለብህ። እኔ እዛ ጋር ልኖርልክ እንጂ 1 ሚሊዮን ሰው አለ። ግን የተሻለ ሰው እነሱ ይሻላሉ ብዬ ነው። ነገ ብሩን ታስገባለን። አይኔን አላሽም፣ በሱ ስም አደርጋለሁ። አየር ላይ ያንቺን ብር አስገብቼ ወረቀቱን ይዤ እመጣለሁ። ወረቀቱን ይዘህ ትመጣለህ። ግን የኔንም እዛው ቆሞ እንዲያስገባ ማድረግ አለበት። ዳሽን ባንክ አለ። ዳሽን ባንክ እንዲያስገባ ለምን አታረግም? ለምን ዶ ታውቃለህ? ለኔ ፕራይቬሲ ኤንድ ሴኩሪቲ እዛ ስራ ስለምሰራ ገባክ። አካውንቴም ስላለ እዛ ምናምን ጥሩ ላይሆን ይችላል። ዳሽን ባንክ ክፈትና በዳሽን ባንክ ቢሆን ደስ ይለኛል። ያንን ያደረገች ልጅ ላይ እርምጃ ወስደን ከተቋም አሰናብተና የዲሲፕሊን ክስ መሰረትን። ያው ደብዳቤውን ማየት ይቻላል። ስለዚህ እርምጃ ወስደናል። ከስራ ማሰናብተናል። ቢሮው እርምጃ ወስጃለሁ ይበል እንጂ ሰራተኛዋ ከስራ የተሰናበተችው በፈጸመችው ድርድር ምርመራ ተደርጎባት ሳይሆን የአመት ፈቃድ ወስዳ የእረፍት ጊዜዋ ቢጠናቀቅም ወደ ስራ ገበታዋ ባለመመለሷ የመጀመሪያና የሁለተኛ ዙር ማስታወቂያ በሰው ሀብት አስተዳደር በኩል ቢወጣም ወደ ስራ ገበታዋ ልትመለስ ባለመቻሏ ያሰናበታት ስለመሆኑ በተቋሙ የተመለከትናቸው ሰነዶች አሳይተዋል። ተጠያቂነትን በተመለከተ ግን ቢሮው አልተንቀሳቀሰም፣ ራሱንም አልፈተሸም። ለብልሹ አሰራር በተጋለጠው የክልሉ የማዕድን ኢንቨስትመንት ዘርፍ ላይ ግን አዲስ ተስፋን የሚጭር ፕሮጀክት ወደ ክልሉ መጣ። ፕሮጀክቱ በሰዓት 500 ቶን በዓመት ደግሞ 4,500,000 ቶን የድንጋይ ከሰል ማዕድን ማጠብ የሚችል በሀገራችን ብቻም ሳይሆን በምስራቅ አፍሪካም ቀዳሚ የሚሆን ፋብሪካ ነው። የሀገራችንን የድንጋይ ከሰል ፍላጎት ሙሉ በሙሉ ለመሸፈን ከመቻሉም በላይ ለውጭ ገበያ ለማቅረብ እቅድ የያዘው ግዙፉ ፕሮጀክትም በወላይታ ዞን አበላ አባያ ወረዳ ማረቃ ቀበሌ ለማቆም በየደረጃው ጥናቱና ግምገማው ተጠናቀቀ። የኢንቨስትመንቱ ባለቤትም በጋሞ ዞን የተሰጠው ቦታ በሕገ ወጥ መንገድ ተወስዶብኛል በሚል ከክልሉ ውሃ ማዕድንና ኢነርጂ ቢሮ ጋር የግልግል ዳኝነት ላይ የሚገኘው ማራ ማይነርስ ነበር። ፕሮጀክቱ ከወረዳ እስከ ዞን ከዞን እስከ ክልል መስተዳድር ምክር ቤት ቀርቦ በመጽደቁ 40 ሄክታር የኢንቨስትመንት ቦታው በአስቸኳይ ይሰጠው በሚል ከክልሉ ርዕሰ መስተዳድር ምክር ቤት በጥቅምት 20 2017 ዓ.ም ለዞኑ ደብዳቤ ተጻፈ። የወላይታ ዞን መሬቱን በፍጥነት እንዲያስረክብ፣ ፕሮጀክቱን በፍጥነት ተፈጻሚ እንዲሆን እንዲያደርግ ፍቃድ የተሰጠበትን ደብዳቤና ትእዛዝ ሰጥቷል። ክልል ርዕሰ መስተዳድር ምክር ቤት ቀርቧል። ከዛ በኋላ እንደ ሌሎቹም የዚህ ፕሮጀክት ደብዳቤ መጥቶ ነበር። በኋላ ላይ የሚል ደብዳቤ ማለት ነው። በኋላ በቃ ፕሮጀክቱ እንዳለፈ የሚገልጽ ደብዳቤ መጥቶ ቦታ ስጧቸው የሚል ደብዳቤ መጥቶ ነበር። ይህ ደብዳቤ ወደ ዞኑ በተጻፈ በ8ኛው ቀን ግን ከክልሉ ርዕሰ መስተዳድር ጽሕፈት ቤት ሌላ ደብዳቤ ወጣ። ቦታ ይሰጠው በሚል ከቀናት በፊት የጻፍነውን ደብዳቤ በዚህ ደብዳቤ ሽረነዋል አለ። የሚጣራ ነገር አለ የሚለውን ክልል ለኛ በስልክ ሲነገር በስልክ የተነገረውን ሳይሆን በደብዳቤ ለኛ ሊደርሰን ይገባል። ምናልባት መጀመሪያ በስልክ ነበር የነገሯቸው። በስልክ ከተነገረ በኋላ በደብዳቤ የተገለጸው ነገር ደግሞ በደብዳቤ ሲሻር ነው ተቋማዊ መሆን የሚችለው። ስለዚህ በደብዳቤ ቢገለጸን የሚለው ነገር ጠይቀናል። በዛ መሰረት ወዲያው ደብዳቤ መጀመሪያ የተላከው ደብዳቤ በዚህ የተሻረ መሆኑን የሚል እና በእኛ በኩል የሚጣራ ነገር ያለ መሆኑን የሚል ደብዳቤ ደርሶናል። በጽህፈት ቤት ኃላፊው በአቶ ዱጼ ታምሩ አማካኝነት ይህን ያውቁታል ወይ? ይህን ደብዳቤ መሻሩን ያውቁታል? ይህን እንዲመለከቱት ልስጦት ለእርሱ። ማለት ብዙ በዚህ ላይ እኔ ኮሜንት መስጠት አልፈልግም። ቢኮዝ አይ ቲንክ ቱ ሰም ኤክስተንት የሆነ ግልጸኝነት የጎደለው ነገር ያለ ይመስለኛል። እኔም ለካቢኔ ሳቀርብ ምንም ቅሬታም አልቀረበም። ይሄ ጎሏል የሚል ነገርም አልቀረበም።
የመስተዳድር ምክር ቤት አባል ባይሆኑም በዕለቱ የተደረገውን ጉባኤ ቃለ ጉባኤ እንደያዙ የሚገልጹት የጽህፈት ቤት ኃላፊው ፕሮጀክቱ ተጨማሪ ፍተሻ ከተደረገበት በኋላ ወደ ስራ ይግባ ተብሏል በሚል የመስተዳድር ምክር ቤት አባላት እንኳን የማያውቁትን ሀሳብ ያነሳሉ። ብርሃነ መስቀል ክንፈ የሚል የድንጋይ ከሰል ማጠቢያ ፕሮጀክት ጥያቄ ቀርቧል። ምንም ጥያቄ ያለውም ትክክል ነው፣ ቀርቧል። ኢንቨስትመንት ቢሮም ገምግሟል። አዎ ገምግሟል። እዛ አካባቢ ላይ ምርቱ አልተጀመረም። ኦፊሻሊ እኛም በምናውቀው እንደ ክልል እስካሁን ባለው ከዚህ በፊትም የተተከለ ፕሮጀክትም የለም፣ አዲስ ፕሮጀክት ናቸው። ኢንቨስትመንት ቢሮ የገመገማቸው ቅድመ ሁኔታዎች እንዳሉ ሆነው እነዚህ ከሚመለከታቸው መስሪያ ቤቶች ጋር ተረጋግጠው ማረጋገጫ ሲቀርብ ይፈጸም ነው የመስተዳድር ምክር ቤቱ የመጨረሻ ውሳኔው ማለት ነው። ይህን ጥናት ሳያደርግ ነው ኢንቨስትመንት ቢሮ ለእናንተ ያቀረበው? ኢንቨስትመንት ቢሮ እንግዲህ በቀረበለት ፕሮጀክት ነው እንጂ እነዚህ ቢሮዎች አረጋግጠዋል የሚል ነገር አልቀረበም አይደለም። የአካባቢ ተጽዕኖ ግምገማ ሌላም አላደረገም። እንግዲህ ኢንቨስትመንት ቢሮ ይህንን በወቅቱ ቢሮ ኃላፊውም ቀርቦ እኛ ጋር በቀረቡ መረጃዎች ገምግመናል። የባንክ ስቴትመንቱ፣ የስራ እድል ፈጠራው፣ ሌሎች ነገሮች። መስተዳድር ምክር ቤቱ ደግሞ እነዚህ እንደተጠበቁ ሆነው በተለይ ከውሃው ጋር ተያይዞ ያለውን ቅድም ባቀረብኩት ምክንያት የከተማ ውሃ ላይ ይሄ ጉዳይ የዚህ የማዕድን ጋር ተያይዞ በተለይ አዳዲስ አካባቢ ላይ እንጀምር የሚሉ ጥያቄዎች ነገ ወደ ስራ ሲገባ ሌላ ኢሹም ሆኖ እንዳይመጣ ከሚመለከታቸው መስሪያ ቤቶች ጋር በመናበብ ማረጋገጫዎች ሲቀርቡ ይፈቀድ ነው መስተዳድር ምክር ቤቱ እንጂ ወደ ስራ ይግባ አልተባለ። ስለዚህ አሁን ምንድነው እንደ ቢሮ ቁጭ ብለን ሄደን አቋማችንን ለጽህፈት ቤት ኃላፊው ማቅረብ አለብን የሚል ነገር ነው ያዝ ነው ማለት ነው። ርዕሰ መስተዳድር ጽህፈት ቤት ሄደን ምንድነው ምክንያቱ አስረዱን ብለን እንጠይቃለን ብለዋል። ይሄ ማለት አያውቁትም ማለት ውሸት ነው። እሱ አንድ ግለሰብ ጉዳዩን ማስታወስ አልቻለም ማለት መስተዳድር ምክር ቤቱ የወሰነው ውሳኔ ይቃረናል ማለት አይደለም። አንዱ አሁን የተጣሰበት ፓርት ብዬ ማስበው አንደኛ ለምን ተከለከለ ጀስቲፋይ መደረግ አለበት። ውሳኔው ለምን ተሻረ ነው የተጻፈው ደብዳቤ ለምን ተሻረ ጀስቲፋይ መደረግ አለበት፣ መገለጽ አለበት። ሁለተኛ መገለጽ ብቻ ሳይሆን አልተሟላህምና እነዚህ ነገሮች ነው አሟልተ ድጋሚ አቅርብም ከሆነ ደግሞ መቅረብ ያለበት ድጋሚ ለመስተዳድር ምክር ቤቱ ባይ ነኝ። ችግር እንደሌለበት ካወቃችሁ በኋላ ይሄ በእርሶ ፊርማ ይወጣል የኢንቨስትመንት መሬት የተፈቀደ መሆኑን ስለመግለጽ ተብሎ መስተዳድር ምክር ቤት ጉባኤውን ሲያደርግ ቦታው ይሰጣቸው ተብሎ አጽድቋል። ስለዚህ ቶሎ ብላችሁ ስጡ ብላችሁ በ22ኛ ወር 2017 በእርሶ ፊርማ ለወላይታ ዞን አስተዳደር ጻፋችሁ። ይሄ ማረጋገጫው ምንድን ነው? ምክር ቤቱ ችግር አለበት ይፈተሽ አላለም፣ ወደ ስራ ይግባ ነው ያለው። ሲዳስ ስላለ እኮ ነው ያረምነው። አይ ምክር ቤቱ ይስተካከል እያለ ከጻፋችሁማ ችግሩ ያለው እናንተ ጋር ማለት ነው። እንደዛ አይደለም። አንድ ያልተረዳኸው ነገር መስተዳድር ምክር ቤቱ ሲወስንም የራሱ ቃለ ጉባኤ ያለው የራሱ ፕሮሲጀራል አሰራርም አለው። ቃለ ጉባኤው የት ነው ያለው? እሺ ቃለ ጉባኤው ያሳይ። እሱን በኋላ ካስፈለገ ማየት ትችላላችሁ። አይ እንዳሁኑ ያስመጡልኝ እዚህ ጋር ተነጋግረን ይቻላል። ለሚዲያ ፐርፐስ አሁን የመስተዳድር ምክር ቤት ውሳኔዎች በፕሪንሲፕል ደረጃ በጣም ሴኩርድ ነው፣ የክልሉ መንግስት ውሳኔዎች ናቸው። ለእናንተ ፐርፐስ ግን በደብዳቤ ገለጻቸዋል። በደብዳቤ ስለገለጻቸው የሚደበቅ ከህዝብ የሚደበቅ አይደበቅም። ይሄን እርሶ ተሳስተው ነው ወይስ ታዘው? ይሄን ለምሳሌ ይሄን ደብዳቤ እንዲጽፉ እርሶን ትእዛዝ ይሰጡት ማለት ነው? ትእዛዝ ማንም አይሰጠኝም። የመስተዳድር ምክር ቤት ውሳኔዎቹ ከጸደቁ በኋላ ደብዳቤዎቹ የሚወጡት በርዕሰ መስተዳድር ጽህፈት ቤት ነው። እሺ፣ ስለዚህ ቃለ ጉባኤውን ያስመጡልኝ። እንደዚህ መልካም። የዚህኛው ይደውሉልኝና የጥቅምት 9 ቃለ ጉባኤ እስቲ አንድ ጊዜ ስጡኝ። አንድ ላይ አድርገው ይቆልፉትና ፋና ሚዲያ ኮርፖሬሽን በተመለከተው የዕለቱ ቃለ ጉባኤ ላይ የጽህፈት ቤት ኃላፊው የገለጹትና ድርጅቱን የተመለከተ ውሳኔ የለም። ከዚህ በተጨማሪም የመስተዳድር ምክር ቤት ቃለ ጉባኤ በሚል የቀረበው ሰነድ የቃለ ጉባኤ አሰናነድ መንገድን ያልተከተለ ከአቴንዳንስ በቀር የአባላቱ ፊርማ በየገጹ ላይ ያልሰፈረበት መሆኑን ለመታዘብ ችሏል። በየትኛውም ተቋም ላይ ቃለ ጉባኤ ሲባል ውሳኔው ላይ ተስማምቻለሁ አለሁበት ነው አይደለም? በየገጹ ላይ ይፈረማል። አሰራር ነው፣ ተቋማዊ አሰራር ይገዛል። ውሳኔው ያለበት ላይ ስምና ፊርማ ይሰፍራል። አለበለዚያ ምን ይሆናል? አንድ ገጽ ተገንጥሎ አዲስ ቢገባና ማህተም ሊሆንም አይችልም። ሊሆን እንግዲህ አንድ ትልቅ ተቋም ላይ ለመሰለ አንድ ነገር ላይ በተቋም ደረጃ ተቋማት ስራ የሚሰሩበት ህግን መሰረት አድርገው ነው። የመስተዳድር ምክር ቤቱ እንዴት ነው የሚሰራው? እንዴት ነው ስብሰባ የሚያካሂደው? እንዴት ነው ቃለ ጉባኤዎች ዶክመንት የሚደረጉት? ማን ነው ቃለ ጉባኤ የሚይዘው? እንዴት ነው የሚደራጀው? ይሄ አሰራር አለ። ከዚህ አሰራር ወጥተን ለዚህ ፕሮጀክት ተብሎ የተለየ የሚመጣ ወይም የሚሰራ አሰራር የለም። ይሄ ገጽ ተገንጥሎ 5-6 ፕሮጀክቶች ተካተውበት ማህተም ተመቶ ቢገባ የመስተዳድር ምክር ቤት ካልፈረመ በምን ይታወቃል? ለአንድ አንተ መታረም ያለብህ
አንድ ክልል ተቋም የክልል መንግስት የክልል መስተዳድር በዚህ ደረጃ እንደዚህ ወርዶ ማሰብ ተገቢ አይደለም። በመሰረቱ ለምን መሰለ ምክር ቤቱ አሰራሩ ነው የተሰሩ ሌሎች ነገሮችን አየና ይሄ ላይሆን አይችልም ብለን አናስብም። ይሄ ሊሆን እንደሚችል ማረጋገጫማ በመስተዳድር ምክር ቤት ስም መስተዳድር ምክር ቤት ያልቀረበ ፕሮጀክት ቀርበዋል ተብሎ ደብዳቤ ተጽፎ መሬት ተሰጥቷቸዋል። ሲተት ነው እሱ ጋር ሲተቱ ነው በማስረጃ ያየነው ነው። ይሄ ማስረጃ ዴሊብሬት ተሰርቷል ብለ አንተ ደምድመህ ከሆነ ሲተቱ እሱ ጋር ነው ያንተ ሲተት። የቀረ ነገር ካለ ተመልሶ ለካቢኔ ማቅረብ ነው የሚያስፈልገው ማለት ነው እንጂ ካቢኔ ላይ ካጸደቅን በኋላ ደብዳቤ ተጽፎ መሻሪያ ወይ ከኛ ጋር ኮንሳልቴሽን የሚያስፈልግ ነበር። እንደ ዞን ያላችሁ አቋም የቀረበው ሰነድ ላይ የአግባብነት ችግር አለበት የለበትም? ይሄም ምንም ለምንድን ነው የሳቸው ብቻ ሳይሆን ከዚህ በኋላም ሌሎች ፕሮጀክቶች ቢመጡም ተመሳሳይ ችግር እንዳይገጥማቸው ነው። ችግር አለበት የለበትም? ይሄን ግልጽ አድርጎ ይገኛል። ጥሩ። አሁን ከኛ አንጻር የተገመገመው ችግር የለበትም። የተጓደለ ነገርም ካለ አቅርቡ አሟሉ የሚባለው ኢንቨስትመንት ቢሮ ላይ ያለ ነው እንጂ ሲጀመር መስተዳድር ምክር ቤት ቀርቦ ከጸደቀ በኋላ ይሄ ጉዳይ አልተሟላምና ይሄን አሟሉ የሚባል ጥያቄ አይ ቲንክ በርዕሰ መስተዳድሩ በኩል በርዕሰ መስተዳድር ጽሕፈት ቤት በኩልም ሲጀመር ሊጠየቅም አይችልም። ቢኮዝ ርዕሰ መስተዳድር ጽሕፈት ቤት የካቢኔውን ጉዳዮችን የሚያስፈጽም ነው እንጂ ቴክኒካል ጉዳዮችን አሟላ የሚለው በአዋጁ መሰረት ኢንቨስትመንት ቢሮ ነው። ግልጽ አድርገው የሚነግሩኝ አንድ ጥያቄ ላቀርብልሽ። ብርሃነ መስቀል ክንፌ ወይንም ማራ ማይነርስ ካቀረባቸው የፕሮጀክት ሀሳቦች፣ ቅደም ተከተላይ ሂደቶች፣ አስፈላጊ ነገሮች ለመስተዳድር ምክር ቤት ሲቀርብ ያጎደለው ሰነድ አለ ወይንም ያጎደለው ነገር አለ? እንደ ቢሮ አቋማችሁ ምንድን ነው? ያጎደለው ነገር የለም። ከሌሎቹስ ከሱ ጋር አብሮ ከቀረበው ከትሩዌልም ሆነ ከሱ በፊት ቀረበ ስለተባለው የሆልዲንግ ተመሳሳይ ዘርፍ ላይ ስለሚሰማሩ ነው እነሱን ማነሳው። የተለየ ወይንም የጎደለ ሰነድ አቅርቧል ነው? በእኛ በኩል እኮ አልፏል። ስለዚህ እኛ የተጻፈው ደብዳቤው ላይ የተጻፈው ከኢንቨስትመንት ጋር በተገናኘ ማቅረብ የሚገባቸው ሰነድ ወይንም ሊያሟሉ የሚገባው ሰነድ ስላለ ተብሎ ተጽፏል። ኢንቨስትመንትን የተመለከተ ጉዳይ ደግሞ የናንተ ቢሮ ሐሳብ ነው ወይንም የናንተ ቢሮ ሳይ ነው የሚያስፈልገው። የጎደለ ነገር አለ የተባለው ትክክል ነው ትክክል አይደለም? ከኢንቨስትመንት ጋር በተገናኘ የጎደለ ነገር ካለ ወደኛ ነው መመለስ ያለበት ደብዳቤው መጻፍ ካለው። ስለዚህ የጎደለ ነገር ኖሮ እኛ የጎደለ ነገርን እያወቅን ለካቢኔ ካቀረብን ችግሩ እኛ ጋር ነው ያለው ማለት ነው። ግን ነበረ ወይ ነው? ኖ የለም። መስተዳድር ምክር ቤት አጽድቆ በደብዳቤ ቦታ ይሰጣቸው ከተባለ በኋላ ልክ እንደማራ እግድ የተጻፈባቸው ደብዳቤ የተሻረባቸው ሌሎች ድርጅቶች አሉ ወይ ወይስ የማራ ብቻ ነው? ደብዳቤ ከመጣ በኋላ መሻሪያ የጻፈው የሱ ብቻ ነው። የማራ ብቻ ነው። የማራ ብቻ ነው። ከቃል ባሻገር በደብዳቤ እንደ ዞን ጠይቃችኋል እናንተ? እኛ በደብዳቤ እንዴት ክልል ርዕሰ መስተዳድርን ጽሕፈት ቤት እንዴት እንጠይቃለን? መጀመሪያ ደብዳቤ ተጽፎ ትክክለኛ ነው ብሎ ለእኛ ደብዳቤ የጻፉትም እነሱ ናቸው። ለማጣራት ብትጠይቁ ምንድን ነው ችግሩ? እኛ አሁን በአፍ ከነሱ ጋር ኮሚኒኬት እየተደራረግን ያለ ነው። ከዚህ ቀደም ባለው የመሻሪያ ደብዳቤውን ከመጻፋቸው በፊት በቃል ነበር የተናገሩት። በቃል አቆይቱ ሲባል አይ በቃል ሳይሆን ተቋማዊ ስለሆነ በጽሁፍ ግለጹልን የሚለውን ገልጻችሁ እነሱ በጽሁፍ ገልጸዋል። ስለዚህ አሁንም እናንተ በቃል መነጋገር ሳይሆን ተቋማዊ የሚሆነው እርሶም ሆኑ የትኛውም ቦታ ላይ የሚገኝ የስራ ኃላፊ እዚህ ቦታ ላይ እስከመቼ ይቆያል እስከመቼ ይቀጥላል የሚለው አይታወቅም። ስለዚህ ተቋማዊ የሚሆነውና ሰነድ የሚቀመጠው በደብዳቤ ስለሆነ እናንተ በደብዳቤ ለምንድን ነው ይሄ ተቋም በተለየ ሁኔታ ከሌላው ተለይቶ እንዲታገድ የተደረገው? ምክንያቱን ግለጹልን ብላችሁ እንዳትጠይቁ የሚከለክላችሁ ነገር ምን አለ? እሱ ትክክል ነው አንተ አሁን ያልከው። ስለዚህ ለምንድን ነው የታገደው የሚለውን እኛም በራሳችን በምክር ቤት ደረጃ ተወያይተን በደብዳቤም መጠየቅ አለበት ጠይቀን ያው የሚሉትን ነገር ሰምተን ለባለሀብቱ የምናደርሰው ነው የሚሆነው። ምክንያቱም ስራ መስራቱን እንዲሰራ እኛ እንፈልጋለን። ባለሀብቱም ደግሞ በዛው ልክ ነው ፕሮሰስ ጨርሰው የመጣው። ሌሎቹ ያሟሉትን ዶክመንት አሟልተናል። ከሌሎች የተሻለ ፕሮፖዛል አቅርበናል። በኢንቨስትመንት ካፒታልም ሌሎች ካቀረቡት እጥፍ ነው። እኛ ሲጀመር መስተዳድር ምክር ቤት በጋራ ያጸደቀው ነገር መሻርም ካለበት መስተዳድር ምክር ቤት ነው መሻር ያለበት የሚመስለኝ። ካልሆነ ደግሞ ክቡር ርዕሰ መስተዳድሩ ሀሳቡን ያቀርቡታል። ያልተብላላ ሲወሰን በተዛባ መንገድ የተወሰነ ውሳኔ ካለ ድጋሚ ወደ ኢንቨስትመንት ቢሮ ይመልሱና በኢንቨስትመንት ቢሮ በኩል ድጋሚ ለመስተዳድር ምክር ቤት ይቀርባል እንጂ
በተናጠል አይኮንም ወይም አይቻልም ተብሎ የሚወሰን ውሳኔ የሚኖርበት አሰራርም እስካሁን ባለው ሂደት ላይ የለም። ወደ ክልሉ የሚመጡ ኢንቨስትመንቶችን ተገቢነት የመመርመር ጠቀሜታቸውን የመፈተሽና ያለቀላቸውን ፕሮጀክቶች ለመስተዳድር ምክር ቤት ለውሳኔ የሚያቀርበው የክልሉ ኢንቨስትመንት ቢሮ ኃላፊ ከፋና ሚዲያ ኮርፖሬሽን ጋር ቃለ ምልልሱን ካደረጉ በኋላ ይህ መሰናዶ በዝግጅት ላይ በነበረበት ወቅት ከኃላፊነት መነሳታቸውን ለማረጋገጥ ተችሏል። ይህ ፕሮጀክትን በተመለከተ ቀጣዩ አቋማችሁ ምንድነው? እንደው ካለ ሐሳብ ካላችሁ ምንድነው አቋማችሁ? እንደ ክልል እኔ የተለየ አቋም የለም። መስተዳድር ምክር ቤቱ ውሳኔ መሰረት የምንፈጽም ይሆናል። መስተዳድር ምክር ቤቱ ውሳኔ ምንድነው? ቅድም ያልኩ የዚህ የድንጋይ ከሰል ማጠቢያውንም የውሃ ፕሮጀክቶችም የሚመለከታቸው መስሪያ ቤቶች አረጋግጠው ሲያመጡ የተለየ ችግር ከሌለ ይፈቀድ ነው። በደቡብ ኢትዮጵያ ያለውንና የኢትዮጵያን የድንጋይ ከሰል ፍላጎት የማሟላት አቅሙን በአግባቡ እንዳይጠቀም ብልሹ አሰራሮች ተብትበው ይዘውታል። ፋና ሚዲያ ኮርፖሬሽን በክልሉ በተለይም ከድንጋይ ከሰል ማዕድን ጋር ተያይዞ ሊፈተሹ የሚገባቸው ተጨማሪ አሰራሮች መኖራቸውን በዚህ አጋጣሚ ለመጠቆም ይወዳል።